በጣም የምፈልጋቸው ነገሮች አሉ። በደንብ መማር እፈልጋለሁ፣ ማወቅ እፈልጋለሁ። ከዛ በኋላ ወስናለሁ። በውስጥ አወራሻለሁ። ሃሎ እፎይ፣ ሰላም ነው ሀያቲ? ደህና ነኝ። እስካሁን እምቢ ብሎኝ ነበረ። ኦኬ፣ ጥያቄ የተቀበልክ አይደለም፣ ጥያቄ እየጠየቅክ ነው መሰለኝ። ያ ስለ ተውሂድ እየጠየቅኩ ነበረ እና ስለ ተውሂድ እንትን ባልልህም ይሄ የቁርአን አያ ምን ይላል? ፊት ለፊት ያለው ክርስቲያን የከፈትከው ተውሂድ የሚለው ቃል ነበር የፈለግነው። ካለ አሳየን። ተውሂድ ከሆነ ፍላጎትክ ይሄ አላህ አንድ መሆኑንና የአላህን እንዳለ አህድ አንድ መሆኑን ሶመድ እንደሆነ ማረጋገጫ እያሳየክ ስለ ተውሂድ መጠየቅ ምን ይሉታል? ስለዚህ ቃሉ ተውሂድ የሚለው ሰመድ ማለት ነው። ለምን ተከፈተ? ይሄ ነው የኔ ጥያቄ። ክርስቲያን ብሎ አልገባኝም። ለምን እንደከፈተ ለምን የከፈትከው አንተ? ዝጋው። ቅድም ሱረቱል ኢኽላስ ላይ ተውሂድ አለ ብሎ ስለነበር ልጁ ምናልባት ከዚህ ላይ የምታሳዩ ተውሂድ የሚለው ቃል ወይም ደግሞ ተውሂድ በሶስት እንደሚከፈል እዚህ ምዕራፍ ላይ ካለ እንድታሳዩ ነበር። የቱ ነው ተውሂድ የሚለው ቃል? ሶመር ላይ ሲጀመር ስለ ተውሂድ የሚያወራ የለም። እሺ የቱ ነው ተውሂድ የሚለው? እኔ አሁን ስለ ተውሂድ ላወራክ ሳይሆን የገባሁት አንድና አንድ ጥያቄ፣ እግዚአብሔር አምላክ እንደሆነ ማስረጃ ልታሳኝ ትችላለህ? እኔ አሁን እዚህ ጋር ኦርቶዶክስ እምነትን ልቀበልልክ እችላለሁ። ምን እግዚአብሔር አምላክ መሆኑን ማረጋገጫ አሳየን ከመጽሐፍ ቅዱስ። ከዛማ አንተን እምነት እቀበላለሁ። ድጋሚው በደንብ ክርስቲያን አውጣላት። እግዚአብሔር አምላክ መሆኑን ካሳየንሽ ምን ልትይ? እዚሁ ልቀበልልክ። አሳየኝ አንተ ክርስቲያን ትሰልሰው። አንዴ ክፈትልኝ። ትከፍታለህ። ጥቅስ ልስጥህ። እንደዚህ ይላል። ኧረ ከፍትላታለሁ፣ ችግር የለም። ከመጀመሪያ ጀምር፣ ከኋላ እየጀመርን እንምጣ። ኦኬ። ዘዳግም ምን የከፈትከው? ሙሴም አለ አምላካችን እግዚአብሔር። ሙሴ ምን አለ? አምላካችን እግዚአብሔርን ማንን? ማንን? እግዚአብሔርን ትቀበያለሽ? ስለዚህ ይሄን ያወራው ሙሴ እንጂ እግዚአብሔር እኔ አምላክ ነኝ አላለም። ያው እያለሽ እኮ ነው። እግዚአብሔር አምላክ መሆኑን አሳየን አልሽን? ነው አይደለም። ሙሴ አምላካችን ብሏል እንጂ እግዚአብሔር እኔ አምላክ ነኝ አላለም። ኦኬ፣ ከዚህ በላይ ምን ትፈልጊያለሽ ታዲያ? ኦኬ፣ ዘዳግም ምዕራፍ 6 እንፈተው። ስማ እስራኤል ያዌ ኤሎሄኑ ይራድ የሚለው ስማ፣ አምላካችን እግዚአብሔር። ቀጥል። እስራኤሎች ስማ፣ አምላካችን ድምፅ ይቀራረጣል። ችግር የለም፣ ይበቃል። እዛው ዘጸአት ላይ ቀጥይ፣ አንብቢዋ። ቆይ እዛው አቁምና፣ እሺ። እና አንድ ጊዜ እናንብብላት። አንብብልኝ። ዘዳግም ላይ ለምን ትሄዳለህ? እዛ ቆይ፣ ለምን እዛ ሄድክ? ክርስቲያን እዛው መልሰው። እኔ ጋር እየተቆራረጠ ነበር። እሺ እሺ። እሷ የጠየቀችን ቻሌንጅ ምንድን ነው? እግዚአብሔር አምላክ የሚል አሳዩኝ። አዎ እኔ አምላክ ነኝ ያለውን አሳየኝ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄንም እግዚአብሔር አይደለም። እስራኤል ሆይ ስማ ብሎ የተናገረው ማን ነው? አንብቢው። ያነበብኩልህ እኮ አይሰማም። ስለዚህ እግዚአብሔር ማለት አምላክ ነው ማለት ነው አይደለ? አምላካችን ያለው እንጂ አምላካችሁ አላለም። አምላካችሁ እኔ ነኝ አላለም። እግዚአብሔር ራሱ። ስለዚህ ሙሴ አምላኩ እግዚአብሔር እንደሆነ ታምኛለሽ? ሙሴ አመነ እንጂ ሙሴ አለ እንጂ እግዚአብሔር ችግር የለውም። ይህንን ፐርሚስ እኔ ያሳይሻለሁ፣ እኛ ላይ ያሳይሻለሁ። ቁርአን ላይ አፕላይ አድርገውና ከ114 ውስጥ እንደዚህ እንድታመጭልኝ ግን ፈልጋለሁ። ይህንን ፐርሚስ አፕላይ አድርጌብሽ ማለት ነው።
ትስማሚያለሽ? እሺ አሁን ታሳየኛለህ። ወደ ሌላ ጥያቄ ከመግባት በፊት አሳየኝ መጀመሪያ። ዘፍጥረት ምዕራፍ 3:9 ክፈተው። ምን አለ? እግዚአብሔር አምላክ ምን አለ? እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ስለዚህ ይሄንም አምላክነቱን አይገልጽም እኮ እና ምንነቱን ነው የሚገልጸው። ይሄ እኮ አዳምን ያወራው ነው እንጂ እኔ አምላካችሁ ነኝ፣ እኔ ተገዙኝ፣ በእኔ መንገድ ከተጓዛችሁ እስቲ ገነት ቃል እንተገባላችሁ አሳየኝ። አይ ችግር የለውም አሳይሻለሁ። ቁጥር ስንት? ሄድ ቀጥልሽ። ብዙም አይታይም ወይ ጠጋ አድርገው ወይ አንብብልኝ። ያለና የነበረ ኦኬ ቀጥል። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ምን ይላል? እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ። እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው። እግዚአብሔር ሙሴን ምን ይላል? የአባቶቻችሁ አምላክ የይስሐቅ የያዕቆብ አምላክ 15 ነው እግዚአብሔርም ብሎ ያለው እንደዛ። ይሄው እግዚአብሔርም ደግሞ ሙሴን አለው ይላል። ሙሴን ያለው እግዚአብሔር ለእስራኤል ልጆች እንዲህ ይላል፣ ለአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይሄን ያለው እግዚአብሔር ሳይሆን ሙሴን ያለው ወደ እናንተ ላከኝ፣ እግዚአብሔር ላከኝ አለ። እግዚአብሔር ሙሴን እንደዚህ ያለው ይላል እኮ። እንዴት ነው አማርኛ? እንዴት ነው እህታችን? ቤት ነው ድገማት። እግዚአብሔር ደግሞ ሙሴን አለው ይላል። ሙሴን አለው አያ ከላይ እግዚአብሔርም አለኝና እስቲ ታስረዳን። እስቲ ሙሴ ምን ብሎ ጠየቀው እግዚአብሔርን? እህታችን አያቲ ስልክ ገብቶ በመሰለኝ ክርስቲያን። ኦኬ ያ ሙሴ ምን ብሎ ነው እግዚአብሔር አምላክ የአባቶቻችሁ አምላክ የይስሐቅ የያዕቆብ የአብርሃም አምላክ ላከ ይበላቸው ብሎ ያለው? ሙሴ ምን አይነት ጥያቄ ጠይቆ ነው እግዚአብሔርን? አለሽ አያቲ ጀመር ይሄን ሙሴ ምን አይነት ጥያቄ ጠይቆ ነው እግዚአብሔር አምላክ ያለና የሚኖር የአባቶቻችሁ አምላክ የይስሐቅ የያዕቆብ የአብርሃም አምላክ ላከ ይበላቸው ብሎ እግዚአብሔር የመለሰለት? ሙሴ ምን አይነት ጥያቄ ጠየቀው እግዚአብሔርን? ስለላከው አይደለም እኮ እኔ ማወራሽ እግዚአብሔር አምላክነቱን የሚገልጽ ነው ያልኩሽ እኮ። እኔ አምላካችን ነኝ። እግዚአብሔርማ ሙሴ ምን አይነት ጥያቄ ጠይቆ ምን አይነት ጥያቄ ጠይቆ? ማማ እኔ የምፈልገው ማለት ነው ሌላ በቀጥታ ነው ወይ እኔ አምላካችሁ ነኝ ያለበትን ቦታ እና በእኔ መንገድ ከተጓዛችሁ ቀጥተኛ መንገድ እኔ ነው ያለው ቦታ ብቻ ነው የምፈልገው። ይሄንን አፕላይ አድርጌብሽ አንድ እንደማታመጭልኝ አውቃለሁ። እኔ በብዙ እናሳይሻለን። ሰው እንዲፈርድ ብቻ ማለት ነው። አንብቢው። እግዚአብሔር አምላካችሁ ነኝ ያለበትን አምጡና ያልሽን አንብቢው። እሺ ወደ አለ። እሺ እኔ አምላካችሁ ነኝ፣ እኔ እግዚአብሔር አምላካችሁ ነኝ አለ። እሺ እኔን ከተጓዛችሁ ውስጥ ገነት ትገባላችሁ የሚል ታሳይኝ ትችላለህ? ሌላ ጥያቄ ነው እሱ ሌላ ጥያቄ ነው። በቃ ምን አለ መሰለህ አሁን ጣዖታቱንም ዘወር አትበሉ፣ ቀልጠውም የተሰሩትን አታምልኩ ተብላችኋል አይደል? እሺ አሁን አንብቤየን እግዚአብሔር አምላካችሁ ነኝ ብሏል አላለም? እጨምርልሻለሁ በቃኝ እስክትይ ብሏል አይደለም? ስማኝ ነው አይደለም? በቃ እኔ አዳምጠኛ እግዚአብሔር አምላካችሁ ነኝ ያለውን አይቻለሁ። ኦኬ አመሰግናለሁ ብሏል። ቀደም ብለሽናል። ካሳያችሁኝ እስልምና ለቅቄ እወጣለሁ ብለሻል። ይሄ በቂ አይደለም ማለት ነኝ። ኦኬ እንጨምር። አሁንም እግዚአብሔር አምላካችሁ ነኝ ያለውን እንጨምር ነው አይደለም? ከዚህ ርዕስ እንዳወጣ ቆይ 4 ቁጥርን ያዘው። ቁጥር 4 ያዘውና እግዚአብሔር ነኝ ያለውን እንጨምረው።
ወይኔ እስማኝማ እግዚአብሔር አምላካችሁ ነኝ ብሏል አየሁት ግንሳ ጣዖታትን አታምልኩ በእንጨት ከብረት የተሰሩትን አታምልኩ ተብላችኋል አይ ፕሊዝ አዩቲ አያት መጀመሪያ ጠየቅሽ ምንድነው እሱ እኔ እግዚአብሔር አምላካችሁ ነኝ ያለበትን ካመጣችሁ እስልምና ላይ ይወጣሉ አንድ አይደለም አይበቃኝም ካልሽ ይሄንን ጥያቄ ባንች ኦፍ መረጃ ሰጥሻለሁ ስማኝማ እኔ ምልክ ቆይ አዳምጫ አዩቲ አትረብሽ በሚውት አድርጊ ስለዚህ ኦዲየንስ ፈረዱ 3000 ምናምን ሰው እግዚአብሔር አምላክ ነኝ ወይንም ደግሞ አምላካችሁ ነኝ ያለበትን ማስረጃ ነው የጠየቀችን ብዙ ነው ያሳየናት ወይ እስካሁን አሁን እንትን አትበል ሌላ ነገር ውስጥ አትግባ ብያለሁ አው አልካድኩም እኮ ነኝ ብያለሁኝ ግን ይሄን አልኩኝ አይደል ይሄን አሳየኸኝ በዚህ ላይ ሌላ ጥያቄ ልጠይቅና መልስልኝና አሳምነኝ ቅድሚያ መጀመሪያውን ብለሻል የመጀመሪያው ላይ ተማምነናል ምንድነው ተማምነው እስልምና ላይ ይወጣለው ብለሻል ስለዚህ እስልምና ሐሰት ነው እስልምና በፍጹም ሐሰት አይደለም አላህ አንድ እንደሆነ እሱ ብቸኛ አምላክ እንደሆነ በቃ እኔም አንድ ነኝ ስለዚህ እኔ ብቸኛ አምላክ ነኝ ማለት ነው ወደ ቶፒክ ተመለስከስ አው ቁርአን ላይ አለ አላህ አምላካችን እንደሆነ ይናገራል ግን እዚህ ላይ አምላካችን ይብሏል በቃ እህታችን አይበቃኝም ካል እኔ በቂ ትሰጠኛለህ ወይስ ልውጣ ልውጣ ወይስ በቂ መልስ ትሰጠኛለህ ምላሽ ካለሽ አሁን ተውሂድ ላይ ልመልሽልን ተውሂድ በሶስት ይከፈላል አላህን ለምንድን ነው በሶስት ከፍላችሁ ተውሂድ ላወራክ አልችልም ስለ አላህ አንድነትና ስለ አላህ አምላክነት እነግርሃለሁ አይ አላህን እኮ የሚገልጽ ነው ተውሂድ ማለት ብለሽ ተውሂድ ይሄንንም አታውቂም ሙስሊም ነሽ እርግጠኛ ነሽ ተውሂድ በሶስት ይከፈላል እኮ እምነት ነው ታውቃለህ ተውሂድ እምነት ነው ተውሂድ ማለት እኮ እምነት ነው እምነት ነው እስልምና ራሱ ተውሂድ እኮ ነው ማስረጃ ተውሂድ ማለት እምነት ማለት ነው የሚለው ማስረጃ አያ አንተ የምትፈልገውን ብቻ ነው የምትጠይቀኝ እኔ ማቀው ኢማን ነበረ እምነት ተውሂድ ማለት እምነት ነው በአረብኛ ስማ አሁን ስለ አላህ አንድነት ልንገርክ ስለ አላህ አምላክነት ልንገርክ በአካላቱ ታምኛለሽ በዛቱ በአላህ አንድነት አምናለሁ አሃድ እንደሆነ ነው ይሄው በተውሂድ አላስማው ሲፋት ታምኛለሽ ወይ በተውሂድ አላስማው ሲፋት ታምኛለሽ ማለት ነው ምን አልከኝ በተውሂድ አላስማው ሲፋት ታምኛለሽ ማለት ነው ምን ማለት ነው ደግሞ ይሄንንም አታውቂም እስከዛሬ እያሳየኸኝ አውራኝ በእስልምና ተውሂድ በሶስት ይከፈላል አንደኛው ተውሂድ አልኡሉሂያ ነው ቆይ ስማ ልንገርክ ነው ሶስተኛው ተውሂድ አላስማው ሲፋት ነው ይሄንንም ሳታውቂ ነው እስልምና ውስጥ መጀመሪያ ጥልቀት ውስጥ ከመግባት በፊት ስለ አላህ አምላክነት ማመን አለብክ ስለ አላህ አምላክነት ካመንክ በኋላ ውስጥ ያሉትን ጥያቄዎችን መጠየቅ ትችላለህ ግን መጀመሪያ አላህ አምላክ እንደሆነ ማመን አለብህ ረሱል ሰለላሁ መልእክተኛ እንደሆኑ ማመን አለብህ ለሴ ልመንልሽ እንዴት ነው ማምነው ግን ሙሐመድ ከመናገሩ በፊት አንድ ማስረጃ አላህ የሚባል ከሌሊቱ 9 ሰዓት ላይ ወደ ቅርቢቱ ሰማይ ይመጣል ብሎ ያስተማረ አንድ ማስረጃ እንችልኝ እስቲ ከሌሊቱ 9 ሰዓት መጥቶ ቅርቢቱ ሰማይ ላይ ማን ነው ጸሎት የሚያደርግ የምምረው የቀር የመለው እያለ ብሎ ያስተማረ አንድ ነብይ አምጪልኝ ይሄው 3400 ሰዎች አሉ እዚህ ውስጥ ሁሉም አንቺን ሊከተሉ ይችላሉ አንድ ማስረጃ እንችልኝ እንደዚህ ይሄ ወህይ የወረደው ለረሱል ሰለላሁ ነው ስለዚህ ነቢያት ያላስተማሩትን ነብዩ ብቻ አስተምሯል ቴንክ ዩ እንቀጥል አቤት ምን አልከኝ እንቀጥል ሌሎች ነቢያት ያላስተማሩትን የተለየ አስተምሮ ነብዩ አስተምሯል ማለት ነው ሌላ እንቀጥል ቁርአንም እኮ ችግር የለውም ሞታቸው እስከ ሞታቸው ቀን ድረስ ነው ቁርአን ራሱ ወርዶ ያለ በቃው ማለት ነው ተስማማውልሽ አሁንም ነቢያት ያላስተማሩትን አዲስ አስተምሮ አንቷል አንድ ነብይ ልብ በይ አንድ ነብይ አንድ ብቻ ነው የምፈልገው ብዙ አይደለም አምላክ ልጅ አለው ከተባለ ሰማዮች ሊቀደዱ ተራሮች ሊናዱ ምድር ልትሰነጠቅ ትደርሳለች ብሎ ያስተማረ አንድ ነብይ አምጪልኝ ከመሐመድ ውጭ ይጀመር አምላክ አይወልድም የእናንተ አምላክ ይወልድ ይሆናል አላውቅም የኛ አምላክ ግን አይወልድም የእናንተ ያልወለደበት ምክንያት ሰመድ ስለሆነ ሰመድ ማለት ደግሞ አራዚ ጠበሪ ኢብን አባስ እንደሚናገሩ ድፍን ሙጃሂድ ኢክሬማ ስጨምርልሽ ድፍን ጠጣር ድንጋይ ማለት ነው ማስገቢያ ማስወጫ የሌለው ስለዚህ እነሱ የተረዱት ምንድነው እሱ
ለመውለድ ምን ቀዳዳ ያስፈልገዋል? የሴት ብልት ተፍሲሩ ከግልህ ነው እንዴ? አይ ከፈትልሻል። ያው እንደ ታላቁ ሼክ አልኢስላም ደግሞ እብኑ ተሚያ ልጅ እንዲወለድ 2 ነገር ያስፈልጋል። ምንና ምን ይላል? ስፐርም ሴል እና ኤክሴል ብሎ ያስቀምጠዋል። አላህ ደግሞ የለውም ይሄ አለ። ለምን አለና ሰመድ ነው። ሰመድ ከሆነ ስፐርም ማውጣት አይችልም። ታላቁ ሼክ አልኢስላም የሚባለው ለዛ አላህ ልጅ የለውም ስፐርም ማስወጫ ስለሌለው። እኛ ግን ፈጣሪ ልጅ አለው ስንል እንደ ሴት እንደ ሰውኛ ወሲብ አድርጎ ተጋብቶ የሚል እሳቤ እንዳላ ስለሌለን እንዲህ አንረዳ። ፈጣሪን ፍራ እባክህ። ይሄ ለአምላክ የሚገባው ክብር አይደለም። እኔ አይደለሁም ያልኩት። ሱረቱ አናም የቤት 6ኛው ሱራ 101 ላይ ልጅ የለኝም ሚስት ሳይኖረኝ ልጅ እንዴት ይኖረኛል አለ። ሚስት ሳይኖረኝ አይወልድም አይወለድም። አላህ አይወልድም አይወለድም እኮ ይኸው እዛው ላይ ቆይ ምን ቆይ ያለ ፈጣሪ አይወልድም አይወለድም። አዩቲ አሁን ያልሻትን ቃል ከቁርአን ላይ ያሳየኝ። ሻዳ እዝልሻለሁ። አላህ ሉክ አይወልድም አይወለድም የሚል አንድ ጥቅስ ሱረቱል ሶመር ላይ ሂድ። ቁል ሁወላሁ አሐድ ላይ አሁን የከፈትከው ቅድም ሰመድ ሳይሆን ኤክለስ። እኔ ልርዳሽ፣ ክፈትላት ሱረቱ ኤክለስ ላይ አንብቢው። እሺ ምን ይላል እሱ? ስማ አንብቢው። ቁል ሁወላሁ አሐድ ይላል። አላህ አንድ እንደሆነ ይናገራል። አልወለደም አልተወለደም፣ እርሱም ወንድም ቢጤ የለውም። አላህ ብቻ ምን ነበር ቅድም ያልሽው? ይነግርሃል። ቅድም ምን ነበር ያልሽው? አይወልድም አይወለድም ያልኩት አይደለም። ምንድን ነው ያልኩት? ምንድን ነው የሚለኝ? አልወለደም አልተወለደም። አይወልድም አይወለድም እና አልወለደም አልተወለደም አንድ ነው። ልዩነት አለው። አይወልድም ማለት ፕሊዝ አይወልድም ማለት ወደፊትም አይወልድም ነው። አልወለደም ማለት ደግሞ ባለፈው አልወለደም አሁን ወልዶ ሊሆን ይችላል። ይሄ በአንተ መብት የምትገልጸው ነገር ነው። አማርኛ እንግባባለን። ለምሳሌ እኔ ያለው እፎይ አልወለደም ማለት ወደፊት አይወልድም ማለት አይደለም። እፎይ አይወልድም ከተባለ ግን ወደፊትም አይወልድም ነው። እፎይ አልወለደም ከተባለ ግን እስካሁን እስከተነገረበት ድረስ እፎይ አልወለደም ነው። አይወልድም ከተባለ ግን የመውለድ ብቃት አቅም የለውም ነው። አላህ የመውለድ ብቃት አቅም የለውም ሳይሆን ብሎ የተነገረው ምንድን ነው? አልወለደም ነው። እስካሁን ወልዶ ሊሆን ይችላል። ያን ያልወለደ አንድም ቢጤ የለውም። እሱ ሌላ ጉዳይ ነው። ያመጣሻ ስህተት ስለሆነ ቃሏ። ይህንን ደግሞ እንደዚህ ከሆነ ሼክ አልኢስላም ቅድም እንዳልኩት ይህንን በፈሰረበት ላይ ሰመድን ያመጣና ስፐርም ለማስወጫነት ስለሌለው ነው ብሎ ያስቀምጠዋል። ከምንም በላይ ደግሞ በያን አልተልቢስ አልጃሚያ 7ኛው ሙጀለድ ላይ ፔጅ 290 ላይ አላህ ወንድ እንደሆነ፣ ጎረምሳ እንደሆነ፣ ፂም የሌለው እንደሆነ፣ ፍሪዛም እንደሆነ፣ ቆንጅዬ እንደሆነ ታላቁ ሼክ አልኢስላም ክፈትላት። ቢያንስ እኛም ባታከብርና ፈጣሪን አትፈራም። ይኸው አረብኛውን አንብቢው እስቲ። ተፍሲሩን አንተ አውቃለሁ ብለህ ነው። እስኪ ተፈስርልኛ። ኦኬ አንብቢው ቅድሚያ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ላይ ነው ሲጀመር? እስኪ ራቅ አድርገውና አሳየኝ። ያው ራቅ አድርግላት። እኮ ምን ኪታብ ላይ ነው? አሳየኝ፣ ኪታቡን አሳየኝ። በያን አልተልቢስ አልጃሚያ ሼክ አልኢስላም ኢብኑ ተሚያ። አውራሃ ቀጥል። አንዴ አንብቢና ተርጉሚልን ውዴ። እኔ ልተረጉምልህ አልችልም። ተርጉመው ራስህ። ስወድሽ አንብበሽ ወላሂ በጣም ነው እንዲህ የምትቀልደው። እንዴ ነውር ነው። ሌላ ታሪክ ውስጥ እየገባህ ነው። አንብበሽማ ትተረጉሚልናለሽ። አሊያም አንብብልኝ አንተ እናስረዳኝ። እሺ እንደዚህ ይላል እንግሊዝኛው። The messenger of God, may God bless him and grant him peace, said ያላ መልእክተኛ ፖሊስ በሱ ላይ ሆነና እንደዚህ አለ። I saw my Lord, ጌታዬን አየሁት አለ። In the form of a beardless young man, ፂም አልባ ወጣት ወንድ ሆኖ with curly hair, ፀጉሩ
ከርሊ ፍሪዝ ነገር ሆኖ ማለት ነው። እባክህ ይኸው አንብቢው፣ የሌለ ነገር አታውራ። ይኸው አንብቢው፣ አንብቢዋ ይላል አይልም? ከመሳቀሽ በፊት በጣም እየተጋጋጥክ ነው። እንዴት እንደሆነ አልገባኝም። አንብቢዋ። አሁን ውስጥሽ ይታየኝ አይደለም፣ ቀረብ አድርገው እንዴ። ምን እንግዛለሽ? መነጽር እንግዛ? አላህም ፍጥረትን ማጥፋት የሚችለው ሌላ ነገር ውስጥ ከምትገባ ስልኩን አቅርበው ብትልስ? በቃ እይታ ያልደረሰበት ነገር አለ። አሁን አላህ እያየን አይደለም። ሜቢ ለአንቺም እንደዛው እየታየሽ ካልሆነ ምን ላሳይሽ ሀያቲ? እስቲ ስልኩን ቀረብ አድርገው ወደ እኔ። እኔ እንኳን ልሽ እንዲሮቆኝ እያየሁት ነው። አንቺ ከኔ ታረጃለሽ እንዴ? እኔ ላይቭ ላይ ስለሆንኩኝ እንዲህ ብትጠጋ ይደብራል። ምንድነው ግንባራም ይሉኛል፣ ግንባራም ይሉናል። አንቺ ግን እንዲህ ብለሽ ማየት ትችያለሽ። ለእኔ አሁን ሼም ነው እንዲህ ብገባበት ገባበት። ዝም ብለህ የሌለ ወሬ ያወራክ ነው። ስለዚህ ወይ ሁሱን ልጥራውልህ፣ ሁሱን ልጥራውልህ። ልሮጥ ነው እንዳትጠሪው። ልሮጥ ነው እንግዲህ ወይኔ ፈርቻለሁ። ሰብስቢያቸውና ያቸውና ነኝ ሰብስቢና ዘሆል ያያቸውና ነኝ ሁሉንም አስወጥቼ እነሱን አስገባቸዋለሁ። ሚያቅ ይመስላችኋል እዛ የራሱን ሴቶች ድራማ ሲሰራ? ምንም ድራማ አይሰራም። ሁሱ ትክክለኛውን ቁልጭ እያደረገ ነው የሚነግርህ። እንዳንተ በእንደዚህ አንብቢ ወገቤን፣ ራሴን፣ ጭንቅላቴን እከሌ እንዳነብ እኮ ጊዜ አልሰጠኝም ሰውዬ። ይኸው ሰጠሁሽ። አሁን የቱን ያልተነበበልሽ? የቱን ላቅርብልሽ? ሀያቲ አንብቤዋለሁ ሁሉንም ወንድሜ። እናመሰግናለን። ካነበብሽው እና እንወድሻለን እና ሀሊማ ናዲያ በክርስቶስ ፍቅር እንወድሻለን። ወደ እውነትና ወደ ህይወት እንድመጪ እንጋብዝሻለን። ጥያቄ ጠይቀሽናል፣ መልሰንልሻል፣ አሳይተንሻል። አንቺ ላይ ያለውን አሳይተንሻል። ስማ ሚውታታ ለዛሬ ይበቃሻል። በአየር ላይ ነው የሰየፋት ክርስቲያን። በአየር ላይ ሸኛት። ምን ነው ሸኛቸው? አይ ችግር የለውም። እኔስ ቀጥሎ ማማዬ አለሽ? አለ። እሺ ሰማለሁ። እሺ አቡ ካሊድ ሰላም ላንተ ይሁን። አለን ሰላም ለሁላችንም ነው። ሰላም ነው። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። አሜን። ተውሂድ የሚል በቁርአንና በሐዲስ ላይ አለ አቡ ካሊድ? አለ። ሲያሳየን በየትኛው የቁርአን አያ ላይ? አሁን ለምሳሌ አሁን እኔ ወደዛ ከመግባቴ በፊት ማለት ነው ወደዛ ውስጥ ገብተን ከማውራታችን በፊት ለምንድን ነው ወይ የሆነ ነገር ተናግረን ያቺን ነገር የበላይ ለማድረግ ከመሞከር ማለት ነው በአንድ ነገር ላይ አሁን ለምሳሌ አሁን ይሄ ወደዚህ ውስጥ ቢንገባ እናንተ በዚህ ውስጥ አትቆዩም። በዚህ ላይ ትክክለኛ ማስረጃ ማምጣትም አትችሉም፣ ቢቃቱም ደግሞ የላችሁ። ስለ ተውሂድ አሁን ከማውራታችን በፊት አሁን ወደ ተውሂድ ቢጀመር ሰውየው ወደ ሌላ ነገር ነው የሚገባው። ይሄ ኢፍሮይ ማለት ነው ለራሱ እምነት ክብር የሌለው ለሌላም ሰው እምነት ክብር የሌለው አሁን ሌላ ልጅቷ የቅናው እኮ ተውሂድ ነው እኮ ተውሂድ አሁን ቢጠየቅ በተውሂድ ዙሪያ አያወራም ልጁ። አሁን እያወራሁክ ነው ስለ ተውሂድ ዘሎ ሌላ ቦታ ነው ዘሎ። አሁን መጀመሪያ ልጅቷን ስለ ተውሂድ ጠየቃት። ከዛም ኢብኑ አባስ እንዲህ አሉ ያላሉትን ነገር እንዲህ አሉ ዘሎ ሌላ ቦታ የመሳደብ ምን አመጣው? ይሄን ናኪል ማንም ሰው ያላሉት ለምሳሌ ኢብኑ አባስ አቡ ሰው ክርስትናም ይሁን አቡ ካሊድ የሚገባው አቡ ካሊድ አቤት ይሰማኛል። ስድብ በመረጃ ሰው ካወራ ስድብ ይሆናል? በመረጃ ካወራ ሰው ስድብ ይሆናል?
ስድብ አይሆንም። ግን አንተ በማረጃ ያናክል መጀመሪያ የሚታወረው ነገር ተረዳው። ቢያንስ ሌላውን ተው፣ ቆይ ሌላውን ተው። አቡ እሺ፣ አቤት ከልጅቷ ጋር ያወራ ነው ስድብ የመሰለ ያለ መረጃ ያወራዋቸውን ጥቀሳቸው። ለምሳሌ አሁን ኢብኑ አባስ ከእንደዚህ አይነት ነገር በጣም የተጠበቁ ናቸው። የአላህ ህዝነት በእነሱ ላይ ይሁንና ምንም እንደዚህ ያላሉትን ነገር ከድንጋይ የተሰራ እንደዚህ አላህ ማለት እንዴ! አንተስ ቆይ በመጀመሪያ ደረጃ በኢየሱስ የአላህ ሰላም ቆይ አስጨርሰኝ። አይ ፕሊስ ተረጋጋ። ጠየቀ አንድ ጥያቄ ቀደም ምን ብያለሁ? ሰመድ ማለት ሱረቱ ኢኽላስ ላይ የሚገኘው አላሁ ሰመድ የሚለውን ኢብኑ አባስ ሲፈስር ምን ብሏል? ማስገቢያ ማስወጫ የሌለው ድፍን። አራዚ ምን ብሏል? ማስገቢያ ማስወጫ የሌለው ድፍን ለስላሳ ድንጋይ። ሙጃሂድ ኢክሪማ ምን ብለዋል? ድፍን። ለምሸዩ ክርስቲያን ትከፍተልናለህ፣ ታነብልናለህ። ከዛኛው ጀምር፣ ድንጋይ ከሚለው ጀምር፣ ለስላሳ ድንጋይ ከሚለው በመረጃ ካወራ ሰው ስድብ አይባልም ብሎናል። ያ አይ ቲንክ አረብኛ ላድርግልህ ወንድማችን። አረብኛው ይሻላል እንግሊዘኛው ይሻላል? አቡኪ ማይክን አንሳ። እንግሊዘኛ ከሆነ ተከፍቶልሃል። አረብኛውን ትፈልጋለህ? አቡኪ ላድርግለትና የሚፈልግ ከሆነ አረብኛውን ክፈቶሽ። ያ እሺ፣ ኦኬ ቀጥል፣ አንብበው። ትንሽ ባትሪ እየጨለመ ነው። አንድ ጊዜ ባትሪ። እሺ ና አንብብ። ከዚህ ጋር እስኪ አንብብልኝ። ከዚህ ጀምረህ አስጠጋው ትንሽ። ከዚህ ጀምረህ አንብብ እስኪ። አይነብ ትንሽ አስጠጋው። አይነበብም። ቆይ አይነበብም። ከዚህ ጀምረህ ይሄ አሰመድ የሚለውን እኮ ነው ያመጣልኝ። ቀጥል እኮ ሰመድ ማለት ድፍን አይደለም እያልክ ስለነበር አሰመድ ማለት እኮ ቆይ በመጀመሪያ ቆይ በዚህች ማውራት እንችላለን። አንሰመድ ማለት እኮ የአላህ ከአላህ ስሞች አንዱ የአላህ ስም ነው እኮ የአላህ ስም ሆኖ ግን ድፍን ማለት ነው፣ የተደፈነ ማለት ነው። ማስገቢያ ማስወጫም የሌለው ምንም ውስጣዊ ክፍል የሌለው እንደማለት ነው። የቱ ጋር ነው ድፍን የሚለው? የቱ ጋር ነው? አንብበው ቀጥል እንዴ አንብብ። ቆይ እሺ ድፍን የሚለውን አሳየኝ እስቲ አንተ። ችግር እኔ አነባለሁ። አንብብ ቀጥል እኮ ታገኘዋለህ። ቀጥል አንብብ። እሺ ትንሽ እንትን በልልኝ። ጥርት ብሎ የተለያየ አይደለም። ትንሽ እንትን አድርገው፣ ሰፋ አድርገው። አይታይም አሁን? ቆይ ስወል ትንሽ የሆነ እንትን ነገር አለ መሰለኝ፣ እንደ ጭስ ነገር ማለትም ካንተ ከእንትን መሰለኝ ብዙ። ክርስቲያን ቀየረውና አንብበው። በቃ ሰዓት እየገደለብን ነው። ወይም ደግሞ በአማርኛ ትርጉም ካለክ እንትን በለው፣ ወይም ደግሞ ጠጋ አድርገልኝ ትንሽ። ና ችግር የለውም። አንብቤ ነው የተረጉምልሃለሁ። በቃ ይኸው ያዝ። ላ ያው ወይም ያው አረብኛውን ራሱ አምጣውና ትንሽ ሰፋ እንደሚታየኝ አድርገው። አንብበው ክርስቲያን። እሺ ምን ይላል? ቃታዳ ሲሄድ አሰመዲዝ ስሙዝ ስቶን። ትንሽ አጉላው ክርስቲያን፣ አጉላው። ያ ቃታዳ ማለት ስሙዝ ዋት ስቶን የምትለውን ምልክት አድርግባት። ስቶን ማለት ምን ማለት ነው በእንግሊዝኛ? አቡ ካሊድ ታውቃለህ? ስቶር ማለት ድንጋይ ማለት ነው። እኔ እስከማውቀው ድረስ ድንጋይ ነው። ሌላ ትርጉም አለው እንዴ? አይ አሁን እፎይ ሰመድ ማለት ለስላሳ ድንጋይ ነው ብሎ አስቀምጦታል። እፎይ በእናትህ አትሳደብ። በመጀመሪያ ደረጃ ወደ አረብኛ ቀይሩትና ከጅምርቱ ወይ እናንበብ ወይ እቺንም ጨርሰን እናልባት። ቢያንስ ሌላውን ተው። ቀይረው። አሁንም ክርስቲያን አረብኛው እኮ አይታየኝም። አንብቦት ያልከን አንተ ነበርክ። እሺ በአማርኛ የራሳችሁን እኮ
መሀል ላይ ገብታችሁ እኮ የራሳችሁን ድንጋይ የምትለውን አንስታችሁ ማለት ነው ሌላ ነገር ሲድ ውስጥ የገባችሁ ነው ያላችሁ። ይኸው አንብብ፣ አስምርልህ፣ ከዛ ወደ አማርኛ ትቀየርለታለህ። ክርስቲያን ቡኻሪ አትረብሽ እስኪ ቆይ لقد استدل جاهل هذا الآيات في أنه تعالى جسم هذا الباطل أنا بين أن كونه أحدا أن ينفي اسم دمات هذا الآيات دالت على أنه لا يمكن أن يكون እዚህ ጋር ቆየቱ ጋር ነው አሁን ይሄ ትርጉሙ የሚሰጠው ራሱ አላህ ዲፊን እንደሆነና እንትን የሚያስታውቀው እነሱ ያሉት ከዚህ ነገር ሁሉ የጠራ መሆኑን ነው የሚያስተምረው ይሄ አያ ማለት ነው። የቱ ጋር ነው ከምን የጠራ? በአማርኛ እስቲ ወደ አማርኛ ቀይረው እሺ ከቻልክ ቪዥነሪ ታነዳለህ ቪዥነሪ አይ ቁርአን አልቀራውም እሱ። ኦኬ እሺ ቀይርላት፣ ተርጉመው ወደ አማርኛ ተርጉመው እስኪ። ያው ለሰመድ የሚለው ቃል እጅግ ብዙ ቦታ ላይ ነው በብዙ ሙፈስሮች ተፈስሯል ሰመድ የሚለው እና አንድ ለምን ሳካውን ራሱ ሰመድ ማለት ከስም እሺ አሁን ቆይ አሶመድ አቧራ የማይቀበል ምንም የማይገባበት ምንም የማይወጣው ለስላሳ ድንጋይ ነው። እሺ ወደ ላይ ከፍ አድርገው እስቲ። ምን ላድርገው? አማርኛ አድርግልኝ ያልከኝ ጉግል ትራንስሌት አስተማሪ ደስሙዝ አልኩ እኮ ወደ ማለትም ይሄ ሼክ አሁን ይሄ ነገር ትክክለኛ የኢብኑ አባስ ኪታብ ከሆነ ወደ ላይ ከፍ አድርገው ሐሳባቸው ለምን ወይም ከወታች ከጅምሩ አምጣው ወይም ወደ ላይ ከፍ አድርገው ለምን ነው ይሄ ነገር የተቀመጡት ማለት አንብብ ይሄን አረብኛ جهر الملبس الذي لا يقبل التراب لا يدخله شيئا ولا يخرج منه شيئا ለምሳሌ አሁን እዚህ ጋር እነሱ ይሄንን ሊሉ የፈለጉበት ምክንያት አንደኛ ነገር ከዚህ ከድንጋይም ከጉዝ ነገር ከሁሉም ነገር የጠራ አላህ ሁሉም ነገር የተብቃቃ ነው። አሁን እናንተ ልትሉ የፈለጋችሁትን አሁን አይልም አትጮ የጠራ ነው ምናምን አይደለም። አሰመድን ሲፈስሩ ነገርኩ እኮ በሼክ አልኢስላም አምጥቼም ደግሞ ደግማለሁ፣ ሙጃሂድን ደግማለሁ፣ ኢክሪማን ደግማለሁ። ዘሆል የሚስማሙት እንትና ጠበሪን ኢማሙን ጠበሪ ደግማለሁ። ሆድ የሌለው ድፍን ብሎ ነው ያስቀመጠው። ሆድ የሌለው ነገር ምንድነው? ምንም አይገባበት ሆድ የሌለው ብሎ ነው ያስቀመጠው። አካላቱን ታጸድቃለህ፣ እጅ፣ እግር፣ ፊት ምናምን፣ ጭንቅላት፣ ሆድ፣ ወገብ፣ እግር፣ ባት ምናምን እንዳለው ታጸድቃለህ። ውስጡ ክፍተት አለው ወይንስ የለውም? እኔ ለምሳሌ ሆድ አለኝ፣ እንደዚህ መግቢያ አለኝ። እሱስ አለው የለውም የሚለውን ጠበሪም ሲያስቀምጠው ምንድነው እሱ የእንትናን ያመጣና ቮሊም 1 ላይ ፔጅ 262 እንደዚህ አካባቢ ክርስቲያኖችን ቼክ ማድረግ ትችላለህ። ምን ብሎ የሚያስቀምጠው አደም ክፍተት አለው፣ ቀዳዳ አለው። አላህ ግን ምን አይደለም፣ ድፍን ነው። እነኚህ ሁሉ ማለት ነው ኢክራማ፣ ሙጃሂድ፣ ኢብን አባስ፣ ኢማም ጠባሪ፣ አጋዚ ሁሉንም ሰጣለው ማለት ነው። አንብበው ክርስቲያን ዘሆል እንትን ስለሚል ጊዜ ስለሚገል እንትኗን ብቻ አንብባት። ድፍን ነው የሚለውን ፓርት ሚዩት ነህ። then he said to the angels ኢብሊስ ለመላእክቶቹ ምን ይላቸዋል? ለመላእክቶቹ ምን ይላቸዋል? ኢብሊስ ዶንት ቢ አፍሬድ ኦፍ ዛት ዋን ወይም ደግሞ አደምን አትፍሩት አለ ኢብሊስ ለመላእክቶቹ for your lord is a አምላካችሁ ድፍን ነው whereas this one ወይም ደግሞ አደም is a hollow ነገር ግን አደም ክፍት ነው፣ ክፍተት አለው። አምላካችሁ ግን ድፍን ነው፣ ለምን ትፈሩታላችሁ አደምን እያለ ኢብሊስ መላእክቶችን ይመክራቸው ነበር። ይሄ የሆነው መቼ ነው? በገነት ውስጥ ኢብሊስ ከመሳቱ በፊት ማለት ነው፣ መልአክ በነበረ ሰዓት
ስለዚህ ሰመድ ማለት ድፍን ማለት ነው። እኛ ሳንሆን ያልነው የራሱ ሙፈሲሮች ናቸው። አንድ ቦታ ሳይሆን ኢብን ከሲር ለምሳሌ ሰመድ የሚባል ድንጋይ ይመለክ እንደነበረ አስቀምጦታል። ስለዚህ ያንን ድንጋይ ነው ሙሐመድ መጥቶ የአምላክ አትሪቢዩት አድርጎ የሰጠው። ኢብን ከሲርም እንደዛው። ኢብን ከሲርን ኢማም ጠበሪ አራዚ አይደለም የቱ ጋር ነው እንደዚህ የሚለው? አሁን እኮ እፎይ በመጀመሪያ ደረጃ ሰውም ይሁን ነፍስ ያለው ነገር ሁሉ ይበላል፣ ይጠጣል፣ የራሱ ሆነ ድክመት አለበት። አላህ ደግሞ ለምን ሌላ ጉዳይ ነው? አላህ ደግሞ ከዚህ ሁሉ ነገር የጠራ ነው። አላህ ከዚህ ሁሉ የጠራ ነው። አሁን ይሄም ሼክ ለማለት አንተ ይኸው መሀል ላይ ያለችዋን እቺ ዲፍናት የምትለዋን እኔ አላህ ይበላል አይበላም ጥያቄ አይደለም። አዎ አይበላም፣ ምክንያቱም ድፍን ነው። ለምን ማስገቢያ የለውም፣ ማስወጫ የለውም። ማስገቢያ ከሌለው ሊበላ አይችልም። አሁን እንዳንተ ሊፈስሩ አስበው ነው። እነሱም ድፍን ድንጋይ ነው የሚል ስም የሰጡት እኮ ሰመድ ብለው አምላካቸውን የሰየሙት ምንድነው? ለስላሳ ድንጋይ ብለው ያስቀመጡት ለምንድን ነው? አንድ ነገር አካል ካለው ቦዲ ካለው ሉክ አካሉ ቦዲ ከሆነ የሚታይ ከሆነ በቂያማ ቀን አሁን አላህ የማያዩት እዚህ ስለሌለ ነው። ከአርሽ በላይ ተደብቆ ነው ያለው እንጂ አላህ በባህሪው የማይታይ ሆኖ አይደለም። እኛ አምላክን ማናየው ለምንድን ነው? በባህሪው ማይታይ ስለሆነ በሁሉ የሞላ በሁሉ ያለ ነው። የእነሱ አላህ ግን ልክ እናንተ ከጋራ ኋላ ከተደበቃችሁ ከጋራ ፊት ለፊት ያለ እናንተ ሊያይ አይችልም። ልክ እንደዛ ከአርሽ በላይ ተደብቆ ነው ያለው አላህ። ማታ እንኳን ከሌሊቱ 9 ሰዓት ሲመጣ ቅርቢቱ ሰማይ ጋር ይደርስና ወደ ታይ ሳይወርድ ይመለሳል። ስለዚህ ልታየው አትችልም፣ ተደብቆ ነው ያለው። በቂያማ ቀን ግን ታየዋለህ። አንዴ ልጨርስና ትሄዳለህ። ልጨርስ። ስለዚህ የሚታይ ከሆነ ታንጀብል የሆነ አካል አለው፣ ቦዲ አለው። ያ ቦዲ ደግሞ ከሁለት አንድ ነው የሚሆነው። ከሁለት አንዱ ነው የሚሆነው። እኔን የማይመስል እጅ አለው፣ እጆች አሉት። ፊት አለው፣ እኔን አይመስልም። ጭንቅላት አለው፣ እኔን አይመስልም። ወገብ አለው፣ እኔን አይመስልም። እግር አለው፣ እኔን አይመስልም። ሁለት እጅ፣ ሁለት አይን ያሉት ፊት፣ ጥርስ፣ አፍ፣ አገጭ፣ ፂም የሌለው አለው። ፀጉር ፍሪዝ አለው። ሁለት እግር አለው። ባት አለው። እኔን ግን አይመስሉም ብለህ ታምናለህ። እነኛ ሁሉ ደግሞ ይታያሉ ብለህ ታምናለህ። እነኛ ሁሉ አሉት፣ ይታመናሉ። ቆይስ አሁን እኮ አንተ የሌለውን ነገር ዝም ብለህ ያወራህ እኮ ያለ አንዳንዷን እያነሳን እናውራ። አንዳንዷን እያነሳን እናውራ። ዋብያና አይደለም። ቆይ አሁን የምትለው ነገር ሁሉ ማለት ነው ከሚትለው ነገር እኛ አሁን ምሳሌ በቁርአን እኛ የምናምነው ምን እንደሆነ ታውቃለህ? ራሱ ያጸደቀው ነገር እናጸድቃለን፣ እሱ ያለውን ማለት ነው። ግን የምናጸድቀው ከኛ ጋር ስናመሳስል ነው፣ ከፍጡር ጋር ስናመሳስል ነው የምናጸድቀው። አቡኪ እሺ፣ እኔ ካልኩት ውስጥ ያላጸደቀው አላህ አለ? እኔ ከተናገርኩት ውስጥ እናንተ ማታምኑትን የተናገርኩት ቃል አለ? አዎ። ምን? ለምሳሌ እኛ እናንተ አላህ አለው ብዬ የዋሸውበት ምን አለ? እስኪ ንገረኝ። አሁን ሰው ወገብ አልከው። ወገብ የቱ ጋር ነው አላህ ወገብ አለው የሚሉ የሚያስተምር ወይ ቁርአን ላይ የቱ ጋር ነው? ወገብ ማለት ይሄ ጎናድ ማለት ነው። ያላ ማህፀን የቀሚሱን ትወጣለች አይደል? አራውንድ እንትኑ ላይ ያለው ክርስቲያን ክፈትልኝ ከሚትለው ነገር ሁሉ አንተ የምትለው ነገር ሁሉ ማን ነው? ውሸት ነው ካልከው አሳይስ። ወገብ አለ የሚል ወገብን ላሳየህ። እሺ ወገብን ላሳየህ። ትስማማለህ? ክርስቲያን ክፈትልኝ። ከማሳያትህ በፊት ማን ቆይ ክፈት። ክርስቲያን ተፍሲር ይሁን ከሲር ምን ላይ ነው የምታስ? እኔ ቁርአን ላይ ካሳየኝ የሚያምነው ቁርአን ላይ ኢብኑ ከሲር ምን አመትበለኝ? ኢብኑ ከሲር እኔ ቁርአን ላይ እኔ ያ ካሊድ እኛም እየተማርን ስለሆነ እባክህ ተረጋግተህ አዳምጥ። አስረም ተማር። ምንም ማሚማር ማለት ቁርአን ላይ አላህ ወገብ አለ የሚል ካለ አምጣ። ስለዚህ ኦኬ ከላይ ዘግቦት ብለህ የምታመጣው ነገር አልሰማም። በአካትጩ መመሪያ ቁርአን ብቻ ነው። ስለዚህ እንስማማ። ወደ ቀድሙ ቶፒክ እንመለስ። እንደውም በጣም የምወደው ማዕፀን ተነስታ አላህ እዚህ ጋር ከለበሰው ላይ ነው ወተተችበት የሚለው። ወገብ የሚለውን ደግሞ አረብኛውንም በደንብ አስቀምጠውታል። እሱን አሳይሃለሁ። ቁርአኒስት ብቻ ስለሆንክ ግን አሁን ማዋጣ ስለሆነ ስላየኸው በሐዲስ በተፍሲሮች ማሳየት እንደምንችል ስለገባ ቁርአኒስት ሆነህልኛል። በጣም የምፈልገው ቶፒክ ዋና ቶፒክ ምንድን ነው? ተውሂድ። አሁን ከቁርአን ላይ ተውሂድ አሳየኝና ሻዳ ልቀበልልህ።
ተውሂድ በሶስት ከፍሉታላችሁ። ተውሂድ አልአስማኡል ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብለህ ይሄንን ከቁርአን አሳየኝና የሁሉ ህዝብ ሻዳ ያዝልህ። እስኪ ቀጥል። ማህፀን ተነስታ ግን ያላህን ከወገቡ ላይ ነው ልብሱን ወተተችው የሚለው። አሁን ተውሂድ ቁርአን ላይ ብቻ ነኝ ስላልከኝ ተስማምቻለሁ። ቁርአን ላይ ብቻ እንቁም። አሁን ቀጥል። ወገቡን ልብሱ አለበሰች ምናምን የሚል የለም። ቀጥል። አሁን ተውሂድን ከቁርአን ላይ ያሳየን። ምክንያቱም ከቁርአን ውጭ አልወጣም ስላልከን ቁርአን ላይ እንቁም። ቁርአን ላይ እንቁምና ተውሂድ አልአስማኡል ወሲፋት የሚል ከቁርአን ላይ ያሳየኝ። ተውሂድ አልአስማኡል ወሲፋት የሚባል አስተምሮ ከቁርአን ላይ ያሳየኝ። ሻዳ ጌለ ከነብይ ጋር ለምን ወደዛ ዘለልክ? አሁን መጀመሪያ አንተ ተከራከርከው ወገብ በሚለውን ከቁርአን እንትን አግኝቻለሁ አልከኛ። አምጣ ያንን አሳየኝ ከቁርአን። ችግር የለውም ተስማማውኝ። ምክንያቱም በቀን 5 ጊዜ ስገድ የሚል መመሪያ የለም፣ ትመራበታለህ። ጅብሪል መላኪውን ሴጣኒውን ቁርአን ውስጥ አልተጠቀሰም። ጅብሪል ብለህ ትመራበታለህ። ጅብሪል መልአክ ነው? ሰው ነው? እንስሳ ነው? መልአክ ነው? የሚታወቅ ነገር የለም። ሙሐመድ 4 ቦታ ብቻ ስሙ የተጠቀሰው። ሙሐመድ ኬንያ ይወለድ፣ አሜሪካ ይወለድ፣ እንግሊዝ ይወለድ የሚታወቅ የለም። ቁርአን ስንት ምዕራፍ አለው? በቁርአን አሳየኝ ብልህ ማሳየት አትችልም። ቁርአን ጻፊው ማን ነው ብልህ ማሳየት አትችልም። እንደገና ደግሞ ምዕራፎቹን ዘርዝረሃል፣ ማን ስጣቸዋለህ ብልህ ማሳየት አትችልም። የመጀመሪያው የተወረደ ብልህ ማሳየት አትችልም። ሉክ ከቁርአን እነኚህ ማአት ጥያቄ ብጠይቅህ አንድ ማስረጃ ታመጣልኝ በቁርአን ላይ ቆመ። ፎር ሴክ ኦፍ አርጉመንት ግን ተስማማውልህ። ቁርአኒስት ብቻ ስለሆንክ አሁን ማለት ነው ተስማማው። ስለዚህ ወደ ዋና ቶፒካችን እንመለስና አዎ ማሳየት አልችልም፣ እኔ ማሳየት አልችልም። ምን አላህ ወገብ እንዳለው ማሳየት አልችልም። ምክንያቱም ማሳየው ምንድነው በሐዲሳቶችና በተፍሲራቶች ስለሆነ፣ አንተ ግን በቁርአኒስት ብቻ ስለሆንክ ከቁርአን ውጭ ምንም አልፈልግም ስላልክ አሁን ምጠይቅህ ተውሂድ ስለሆነ ተውሂድ ታምናለህ። ተውሂድን አማኝ እንደመሆነ አሳየኝ። ተውሂድ ሚል ቃል አሳየኝ። ተውሂድ በሶስት ከፍለዋለህ። ተውሂድ አልአስማኡል ወሲፋት፣ ተውሂድ አልሩቡቢያ። እኔ መጀመሪያ የጠየኩህን አሳየኛ። ወገብ የሚለውን አላህ ራሱ ካለ እኛ ለምሳሌ አሁን ቁርአን የአላህ ቃል ነው ብለን እናምናለን። ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው ብለን እናምናለን። ሌላ ደግሞ ከአዳም ጀምሮ እስከ ሙሐመድ ያሉት ነቢያቶች በሁላቸውም እናምናለን። አንዳቸውንም ከፍ ዝቅ ሳናረግ እናምናለን። በሙሴ እናምናለን፣ በኢየሱስ እናምናለን። ነቢይ በመሆናቸው ማለት ነው። ጌታ በመሆናቸው ሳይሆን ነቢይ በመሆናቸው እናምናለን። እኔ አልጠየቅኩህም። ኢየሱስ ብለህ አታውራ። ኢየሱስ አምላክ ነው። ኢሳ ብለህ ማውራት ትችላለህ። ሱራ 4 ላይ የአላህ ቃልና መንፈስ ነው። ከለም አላህ ደግሞ ሱራ 9:6 ላይ ፍጡር አይደለም ብለህ ነው የምታምነው። የአላህ ቃል ፍጡር አይደለም ብለህ ነው የምታምነው። ከነቢያት ውስጥ ለአንድም ከኢሳ በቀር የአላህ ቃልና መንፈስ ተብሎ የተገለጸ የለም። ተጣለ ነው የሚለው። ተጣለ ከተባለ ደግሞ ከመጣሉ በፊት ከአላህ ጋር ነበር ማለት ነው። እንደገናም ደግሞ ወደ ራሱ ነው የወሰደው። ወደ ራሱ ማለት እሱ ጋር ነው ያለው። እሱ ሌላ ቶፒክ ስለሚሆን ለጊዜው እናቆየውና አሁን በነቢያት እናምናለን። አዎ ሱራ 4:136 ላይ በነቢያቶች እንድታምን ታዘሃል። እኔ ጥያቄ አይደለም። ቁርአን ላይ ብቻ ቁምና እኔ አላሳየህም በቃ አልችልም አልኩህ እኮ። ምን አላህ ወገብ ከቁርአን የለም ማሳጀለም አዳምጥ። እኔ አልችልም። አዎ እኔ አልችልም፣ አንተ ትችላለህ። በቃ ታሳየኛለህ። ምንድነው ብታሳየኝ? ቆይ ተረጋጋ። ምንድነው ብታሳየኝ? ልብ በል። ምንድነው ብታሳየኝ? አንድ ጥያቄ ብቻ ነው። ስለ ተውሂድ ብቻ ጠይቃለሁ። ማአድ 100 ጥያቄ ጠይቄ በደቂቃ ውስጥ አንድ ሳታሳየኝ እንደምወጣ ስለማቅ ማለት ነው። ከቁርአን ውጪ ምንም አልቀበልም ስላልክ ቆይ ተረጋጋ፣ አዳምጥ። ቆይ ጥያቄው በደንብ ስማ። እንዴት አድርገና አንተ ስለምትችል በቁርአን ውስጥ ማሳየት፣ ምክንያቱም አላህ እጅ እንዳለው ይናገራል፣ ፊት እንዳለው ይናገራል። ለምን ወጣ? እጅ ፊት እግር እንዳለው ይናገራል። ስለዚህ ወገብ የለውም፣ እንስማማ። አላህ ፊት አለው፣ እጅ አለው፣ ወገብ ግን የለውም፣ እግር አለው። ሉክ አላህ እጅ አለው፣ ፊት አለው፣ ሁለት አይን አለው፣ ጆሮ አለው። ሉክ ሳሉት ባይምሯችሁ። እኔ ምስማማው ምንድነው? በሐዲስ ከሄድኩኝ አላህን እንደው ፍጡር የሆነ የተገጣጠመ ጤናማ አካል እናስመስለዋለን። እኔን እስማማለሁ። ያው አላሳይም፣ ማሳየትም አልችልም፣ አልፈልግም። እንደውም አለማሳየትን እስማማለሁ። ለምን? አላህ ሁለት አይን አለው። ሳሉት ሁለት አይን ባይምሯችሁ። ፊት አለው፣ ጆሮች አሉት፣ ሁለት እጆች አሉት፣ ወገብ ግን የለውም።
ከዛ ባት አለው፣ እግር አለው፣ ወገብ የሌለው ባት የለው እግር ያለው ወገብ ግን የሌለው እጅ ብቻ ያለው አይን ብቻ ያለው። ስለዚህ ምንድነው እሱ አላህ ማለት ነው። አትሊስት አንድ አካል አይደለም። ምክንያቱም ወገብ የማያያዣ ነው፣ አልተያያዘም ማለት ነው። አላህ እዛ ጋር ሁለት እግር አለው፣ እዛ ጋር ሁለት ባት አለው፣ እዛ ጋር ሁለት እጅ አለው፣ እዛ ጋር ሁለት አይን አለው ማለት ነው። እኔ ስማማኝ አላህ አላሳየህም። እንደውም ገጣጥማችሁ እኮ ነው የተሻለ እንትን ያስመሰላችሁት። የለውም በቃ የለውም። ተስማማኝ። ነገር ግን ስስማማህ አንተም ከቁርአን ሳትወጣ ምጠይቅህን ትመልሳለህ ወይ ነው። ምጠይቅህን ትመልሳለህ ወይ? ሻዳ ትላለህ። ለምሳሌ ሻዳን ከቁርአን ውስጥ ቃል በቃል አሳየኝ ብላ አታሳየኝም። አሽሀዱ አን ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለህ ትላለህ። ከቁርአን ውስጥ ቃል በቃል አሳየኝ፣ አታሳየኝም። ጅብሪል ላይ ያመጣው ቁርአንን ብለህ ታምናለህ። ጅብሪል ፍጡር ነው ፈጣሪ ነው? ኦኬ ፍጡር ነው። ኦኬ መልአክ ነው? መልአክ ነው ካልክ ማስረጃ ጅብሪል መልአክ ነው የሚል አታመጣልኝም ከቁርአን ውስጥ። ኦኬ ሱራ 18:50 ኢብሊስ ብቻውን ነው ከገሃነም የተባረረው። አሁን መዓት ሴጣን አለ ብለህ ታምናለህ። ያጠፋው ኢብሊስ ግን አንድ ኢብሊስ ብቻ ነው። ከየት መጥቶ የሁሉ ኢብሊስ ብዬ ብጠይቅህ አንድ ማስረጃ ታመጣልኝም ከቁርአን ውስጥ። መላእክቶች ከእሳት ተፈጠሩ ብለህ ታምናለህ። ከቁርአን ውስጥ አንድ ማስረጃ ስጠኝ እስቲ። መልአክ ከእሳት እንደተፈጠረ ብለህ ታመጣልኝም ማስረጃ። ምንም አታመጣልኝም። እና በቃኝ እስክትሉ ከቁርአን ውስጥ ብንጠይቃችሁ ቁርአናችሁ ቅድም ምላስ ምታክል ነች። እሷን ለመጠገን ግን ሺህ መጽሐፍቶ ተጽፈዋል። በነዛ ነው ጠግናችሁ ያዛችሁት። ከስንት መቶ ዓመት በኋላ የመጣ ክፍተት ሲያገኝ ይጠግነዋል፣ ክፍተት ሲያገኝ ይጠግነዋል። እንደዛ ነው የቆመው እስልምና። ከቁርአን አንወጣም ካላችሁማ በጣም ነው የምወደው። ለምሳሌ የጭፍር ምዕራፍ ሱረቱ መሰድ ላይ የአቡላብ እጆች ጠፉ ከሰሩ፣ እርሱም እሷም እንጨት ተሸካሚ ስትሆን ገሃነም ይገባሉ የሚል ምዕራፍ አለ። አቡላብ ማን ነው? ሚስቱ ምንድን ነች? ከቁርአን አሳየኝ። አታሳየኝም። ምን እንደሆነ አታውቀውም። ሱረቱ ከውሰር ለምሳሌ ሱረት አልከውሰር ምንድን ነው እሱ? ብዙ ጸጋዎች ሰጠን በገነት ምናምን፣ ጠይህ የተጠላ ነው ዘሩ የተቆረጠ ይሆናል የሚል 3 አያ ነች። ምንድን ነው እሱ? ማነው ዘሩን የጠላው? ምኑ ነው የተቆረጠው? ምንም ትርጉሙን አሰጠኝም። ምክንያቱም ሐዲስ ላይ ሄደህ ተፍሲር ላይ ሄደህ ነው ገና ይሄን የምታውቀው። በጣም የሚስማማኝ እኔ ቁርአን ላይ ብቻ በቆሙ ሱራ 17 ላይ ወደ ሩቅ መንገድ ያስኬድ ነው ይላል። እነሱ ሱረቱ ሚራጅ የሚለው የሚሉት ማለት ነው። ነቢዩ ነው ወደ 7ኛው ሰማይ ሄደው የሚለው ይላሉ። አልተጠቀሰም፣ ማን እንደሆነ አይታወቅም። ኬታ መጣኸው መሐመድ የሚል እዛ ክፍል ላይ እንደውም የተጠቀሰው ስሙ ሙሴ ነው። ያ ባሪያውን ከተከበረው መስጊድ ወደዚያ ዙሪያውን ወደ ባረክ ነው ወደ ሩቅ መስጊድ በሌሊት ውስጥ ያስኬድ ነው። ጥራት ይገባው ከታምራቶቻችን ልናሳየው፣ እነሆ እርሱ ሰሚው ተመልካች ነው ይላል። ይሄን መሐመድ ነው ይሉሃል። ማን ነው መሐመድ ነው ያለ? ይሄን ኬታ መጣ መሐመድ የሚል ከፍ አድርገው። ከዛ ሙሴ ነው የሚቀጥለው ስሙ። ሙሳንም እያለ ይቀጥላል። ስለ ሌሎች ሰዎች ስም ነው የሚያወራው ክፍሉ፣ ስለ መሐመድ አይደለም። ኬታ መጣው መሐመድን? ሩቁ ቦታ ሩቅ ሀገር ያስኬድ ነው። የትኛው ነው? የት ሀገር ነው ሩቅ ሀገር? ታንዛኒያ ነው? ሞሮኮ ነው? አሜሪካ ነው? ዴንማርክ ነው? ሳውዲ አረቢያ? የት ነው ሩቅ ሀገር? አታውቀውም። ቁርአን ላይ ብቆምማ ደስ ይለኛል። ቁርአናችሁ ትርጉም አልባ ነው። ቁርአናችሁ ማንጻፈው በቁርአን ማሳየት ትችላለህ? አታሳይም። 114 ምዕራፍ አለው ትላለህ። 114 ምዕራፍ አለኝ ብሎ ይላል ቁርአን? አይልም። ካላለ ደግሞ 115 ላለመሆኑ እንዳልተቀነሰ ምንድነው ማስረጃ? ወይንስ 110 ሆኖ 4 ተጨምሮበት ላለመሆኑ ምንድነው ማስረጃ? በቁርአን ማሳየት ትችላለህ? አታሳይም። እንደዚህ ስም ምዕራፍ ሰጥተዋል። ይህም ምዕራፍ እንደዚህ ተብዬ ልጠራ የሚል ክፍል አለው? የለውም። ኬታ መጣ? ሰዎች የጻፉልህን እዛ ነው። እና እኔ በቁርአን ላይ ብቻ በሞግተኝማ ደስ ይለኛል።
ክርስቲያን አበዛውባችሁ ይመስለኛል እናንተ ሰዎች። በጣም በቂ መልስ ነው አይ ቲንክ የተሰጠውና ማስኬድ ስለሆነ ጥያቄ ነበረኝና አልጠየቅኩም። ማማዬም ስላለች እሺ ቀጥሎ ጥያቄ ጠይቁ። ሀሊማ ከመጠየቋ በፊት እሺ ብላ እናመሰግናለን። እፎይ ከመጠየቅሽ በፊት ሀሊማ ምን ተረዳሽ እስካሁን ባለው ውይይት ላይ? እህታችን ወንድሞችሽም ገብተው ነበር እየሰማሁ ነበር እና ጥያቄ እንድትቀበሉ ጥያቄማ አሁን ትቀጥያለሽ። ምን ተረዳሽ በነበረው ለማለት ነው? ምንም አልተረዳሁም። ገና ለመረዳት እያሰብኩ ችግር የለውም። አእምሮሽ መክፈትሽ ነው። እሺ እና ልጠይቅ ሀሊማ እስኪ ሚውት አድርጊው ነው። ስለማን ኃጢአት? ስለሁላችንም። እሺ ሀሊማ ጠይቂና ሚውት አድርጊ። እሺ ድምጽሽ እያስተጋባ ስለሆነ ኢየሱስ ክርስቶስ ለምን ተሰቀለ የሚለው ጥያቄ ነው። የሰው ልጆች ወድቀው ስለነበረ ድህነት ለምን ያስፈልጋል የሚለው ነገር ሲነሳ ልክ አንድ ሰው መዳን ለምን አስፈልገው የሚለው ጥያቄ ሲነሳ ሰው ምን ሆኖ ነበር የሚለው ጥያቄም አብሮት ነው ይነሳል ማለት ነው። የሰው ልጆች ወድቀው ነበረ በኃጢአት ከእርግማን በታች ሆኖ ነበረ። ለዚህ ያንን እርግማናችንን ሊያነጻልን ወይም ደግሞ ከወደቅንበት ኃጢአት ሊያነጻን የሚችለው አምላክ ብቻ ነውና ያ አምላካችን ስለኛ ሲል እርግማናችንን በእንጨት ላይ ተሸከመልን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ እንደተናገረው 1 ቁጥር 22 ላይ እንደተናገረው እዛው ባለበት ሆኖ መሸከም አልቻለም። ለምን ተሰቀለ? ለምን ተገረፈ? ይችላል እዛው ባለበት ይቅር ማለት ይችላል? አዎ ይችላል። ዘፍጥረት ምዕራፍ 18 ቁጥር 16 ላይ በውኑ ለእግዚአብሔር የሚሳነው ነገር አለን ይላል። ለሱ የሚሳነው ነገር የለም። ነገር ግን የእርሱ ፍላጎትና ውዴታ ደግሞ እኛን መስሎ በመካከላችን ተመላልሶ በነገር ሁሉ ወንድሞቹን መሰለ እንደተባለው እኛን መስሎ የኛን ኃጢአት ስሬት ማድረግ ነው የፈለገው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 10 ላይ እንደተናገረው በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ ይልና በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ፍቅርም እንደዚህ ነው ይላል። እግዚአብሔር እርሱ ራሱ እንደወደደን ኦኬ አሁን እህታችን እሱ እዛ ሆኖ ማዳን አይችልም ወይ ምናምን የሚለው ጥያቄሽ ሳይሆን እሱ የወደደው ምንድነው? ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። እግዚአብሔር እኛ በመንፈልገው መንገድ አንዱ ጥያቄ ገባሽ? አሁን መጠየቂያቸው እሺ ይችላል ብለሻል። ፈጣሪው ለምን ለመነሽ? ለመነ ማለት እስቲ ለምሳሌ የትኛው ጥቅስ አውድና ኮንቴክስቱን አይተን እንድንመልስልሽ ማለት ነው። ምንድነው ያለው? አምላኬ ለምን ተወከኝ ለምን አለ? ኦኬ እሺ መጀመሪያው ተረድተሻል። የሰው ልጅ ኢየሱስ ክርስቶስ ለምን ተሰቀለ? ስለ ሰው ልጆች ኃጢአት ብዬሻለሁ። እዛው ሆኖ ማዳን አይችልም ወይ ስትይኝ ይችላል ብዬ ጥቅስም ጠቀስኩልሽ። ነገር ግን የእርሱ ፍላጎትና ውዴታ ይህ ነው ፍቅር ከሰማይ ስለሳበው እኛን መስሏል ብዬ የመለስኩልሽን ተረዳሽ አይደለ? አሁን ወደ ቀጣይ ስላሉ ሰዎች ነው ወይስ እስከኛም ነው? ለሁላችንም ለሰው ልጆች ሁሉ የተከፈለ ዋጋ ነው። ነገር ግን የቀረበልሽ ማዕድ አለ። ያንን ማዕድ ግን መብላት አለብሽ። እኛ ምን ሰርተናል? በሰዓቱ ለነበሩት ሰዎች ከሆነስ እሺ እኔ አሁን ምን ሰርቻለሁ? እሺ አንቺ አዳም ዘር አይደለሽ እና ኃጢአት በውርስ ይተላለፋል? አይ እኛ ውርስ ብለን አናምንም። አንቺ አዳም ዘር ነሽ አይደለሽም? አናምንም አይደለም፣ እንደዛ ነው። ለአዳም ብሎ መስዋዕት ካረገ እኛን ያከተል ማለት ነው። እህታችን ቆይ አንዱን እየተረዳሽ ሂጂ። የአዳም ዘር ነሽ አይደለሽም? አንቺ ነኝ። በጣም ጥሩ። ስለዚህ አዳም ምን ሆኗል? ከእግዚአብሔር ተለይቶ የለም ጸጋን ተገፏል፣ የእግዚአብሔር ልጅነትን አጥቷል። ምክንያቱም አታድርግ የተባለውን ነገር በማድረጉ ምድር ከሱ የተነሳች የተረገመች ትሁን ተብሏል ዘፍጥረት ምዕራፍ 3 ቁጥር 17 ላይ አይደለ? ስለዚህ ያ አዳም ሲወድቅ ደግሞ ከዛ ከወደቀው አዳም ነው የመጣሽው አይደለ? የተለየ አዳማዊ ማንነትን ይዘሽ ነው የምትመጪው ወይስ የአዳምን ማንነት ነው ይዘሽ የምትመጪው ስትመጪ? የአዳምን ማንነት። ስለዚህ ያ አዳም ደግሞ ከእግዚአብሔር የተለየ ማንነት ነበረው። የእግዚአብሔር ልጅነት ከእግዚአብሔር ያጣው ልጅነት ነበረ። ከእግዚአብሔር የተገፈፈው ጸጋ ነበረ። ስለዚህ አንቺ ከእግዚአብሔር ከተለየው አዳም ነው የመጣሽው። ስለዚህ ያንን አዳማዊ ማንነትን ይዘሽ የምትመጪው ማለት ነው። ሮሜ 5:12 ላይ በአንዱ መተላለፍ ምክንያት ሞት በዓለም ላይ
ነገሰ እንዳለው ከአዳም ጀምሮ እስከ ሙሴ ድረስ እንዳለው ከዛ ከአዳም ስትመጪ ያንን አዳማዊ ማንነትን ይዘሽ የምትመጪው የተለየ አዳማዊ ማንነትን ይዘሽ አትመጪም የአዳም ዘር ነሽና አይደለ እሺ ይሄን ከእስልምናሽ አንፃርም ችግር የለውም በኋላ እናሰሻለን ግን ቀደም የጠየቅሽው ጥያቄ ነበረ ኢየሱስ ክርስቶስ አምላኬ ስለምን ተውከኝ ለምን አለ ሉቃስ ወንጌል ላይ ያለ ጥቅስ ነው ይሄ መዝሙር 22 ላይ መዝሙረኛው ዳዊት አስቀድሞ መዝሙር 22 ቁጥር 1 ላይ አምላኬ ስለምን ተውከኝ ብሎ መሲህ መጥቶ እንደሚናገር ስለሰው ልጆች አስቀድሞ በትንቢት የተነገረ ቃል ነው ስለዚህ ክርስቶስ ኢየሱስ ደግሞ ስለኛ ተገብቶ ኃጢያታችንን የተሸከመልን አምላክ ነው ይሄ ጩኸት የማን ልጆች ነው የአዳም ልጆች ጩኸት ነው የሰው ልጆች በኃጢያት ውስጥ ወድቀው ኢሳይያስ 64 ቁጥር 6 ላይ ጽድቃችን እንደ መርገም ጨርቅ ሆነ ኃጢያታችንም እንደ ንፋስ ወስዶናል እያሉ ሲለምኑት የነበሩት አባቶቻችን የነሱን ጸሎት ሰምቶን የመጣውና አምላካችን ክርስቶስ ኢየሱስ ይሄ ጸሎት ወይም ደግሞ ይሄ ልመና የማነበረ የኛ የአዳም ዘሮች ልመና ነበር በኃጢያት ወድቀን ልክ አባቶቻችን አቤቱ ጽድቃችን እንደ መርገም ጨርቅ ሆነ አቤቱ ኃጢያታችን እንደ ንፋስ ወሰደን እያሉ ሲለምኑት የነበሩት አባቶቻችን የምንለምነው ጸሎት ነበር አምላኬ ስለምን ተውከኝ ብለን የምንለምነው ጸሎት ነው ለዚህ ጌታችን ኢየሱስ አይደል እንዴ አሻ አንድ አዳምጪ ችግር የለውም ስለዚህ ጌታችን ኢየሱስ እኛ ምንለምነውን ጸሎት እኛ ልንለምነው የሚገባንን ጸሎት ስለኛ ተገብቶ ጮኸልን ወይም ደግሞ እኛ የምንጮኸውን ጩኸት ስለኛ ጮኸልን ማለት ነው እኛ ልንቀበል የሚገባንን ሸክም እርሱ ተሸከመልን ስለዚህ ይሄ ጩኸት የማን ነው የአዳም ልጆች ጩኸት ነው ለዛ ነው አስቀድሞ ዳዊት መዝሙር 22 ቁጥር 1 ላይ አምላኬ ስለምን ተውከኝ የሚለውን ቃል መሲህ መጥቶ እንደሚናገር ያስቀመጠው ማለት ነው ለዚህ አምላኬ ስለምን ተውከኝ የሚለው ጩኸት የሰው ልጆች ጩኸት ነው ግን መሲህ ኢየሱስ ክርስቶስ ስለኛ ተገብቶ ጮኸልን ማለት ነው ማስረጃ የሰው ልጆች ጩኸት ነው የሚል ማስረጃ እሺ አሁን ያወራሁትንም አልገባትም በነገራችን ላይ እሺ አንደኛ ጴጥሮስ ምዕራፍ 1 22 ክፈትልኝ ያወራሁትንም አልገባችሁም አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ማለት እንዲህ ይላል ቁጥር 24 ጀምሮ ሲሰድቡትም መልሶ አልተሳደበም መከራን ሲቀበል አልዛተም ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ለኃጢያት ሞተን ለጽድቅ እንድንኖር ለምን ሞተን ለኃጢያት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢያታችንን በእንጨት ላይ ተሸከመ ምናችንን ኃጢያታችንን በእንጨት ላይ ተሸከመ በመገረፉ ቁስል ተፈወሳችሁ እንደ በጎች ተቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመልሳችኋል ይላል ምናችንን ነው በእንጨት ላይ ተሸከመው እህታችን ኃጢያታችንን ስለዚህ ይሄ ጩኸት የማን ነው የኛ ኃጢያተኞች አይደለም የተሸከመው ይላል እንደዛ እኮ ክርስቶስ ኢየሱስ የተናገረው ወይም ደግሞ አምላኬ ስለምን ተውከኝ ብሎ የተናገረው የማጩኸት ነው ይሄ አልገባኝም የማን ጩኸት እንደሆነ አልገባኝም የራሱ እንደሆነ ነው የተረዳሁት እሺ አንዴ ከመጀመሪያው ላሳያት መዝሙር 22ን ክፈትልኝ ቃል የሚያሳየው ኢየሱስ አምላክ እንደሆነ የሚያሳየው አያሳይም አሁን እሱን አሳይሻለሁ ችግር የለውም መዝሙር 22 ላይ ዳዊት አስቀድሞ ምን ብሏል መሰለሽ አምላኬ ለምን ተውከኝ እኔን ከማዳን ከጩኸቴ ቃል ሩቅ ነህም ብሎ ዳዊት አስቀድሞ ተናግሯል መዝሙር 22ን ተመልከች ቁጥር 1 ላይ ማለት ነው ምን አለ አምላኬ ስለምን ተውከኝ እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ብሎ ይሄ የሰው ልጆች ጩኸት ነው ምክንያቱም ኢሳይያስ 64 ቁጥር 6 ላይ የሰው ልጆች ጩኸት ምን ነበረ አቤቱ ጽድቃችን እንደ መርገም ጨርቅ ሆነ አቤቱ ኃጢያታችን እንደ ንፋስ ወሰደን እያሉ የሰው ልጆች ወደ አምላካቸው ይጮሁ ነበር ኦኬ ዳዊትም አስቀድሞ በመዝሙር 22 ላይ የተናገረው ምንድነው አምላኬ ስለምን ተውከኝ እኔን ከማዳን ከጩኸቴ ቃል ሩቅ ነህ ብሎ ተናገረ ይሄ የማጩኸት ነው ብለን ስንል የሰው ልጆች ጩኸት ነው በኃጢያት ወድቀን ጽድቃችን እንደ መርገም ጨርቅ ሆኖብን በደላችን እንደ ንፋስ ወስዶን ስንለምነው የነበረው ጩኸት ነው ስለዚህ ጌታችን ኢየሱስ መጣና ያንን እርግማናችንን ተሸከመልን ያንን ጩኸታችንን ጮኸልን ማለት ነው ይሄ ጩኸት የማን ነው የሰው ልጆች ጩኸት ነው ኢሳይያስ 64 ቁጥር 6ንም ክፈትላት የሰው ልጆች ምን ብለው ይጮሁ እንደነበረ ተመልከቹና ያንን ጩኸት ደግሞ መጥቶ ይጮኸልን ክርስቶስ ኢየሱስ እንደሆነ ኢሳይያስ 64 ቁጥር 6 እሺ ካንተ እንትን ስለሚልህ እኔ ጋር ልክፈትና ላንብብ እሱን አሳያት
እሺ እንዲህ ይላል ሁላችን እንደ ርኩስ ሰው ሆነናል ጽድቃችንም ሁሉ እንደ መርገም ጨርቅ ነው ሁላችን እንደ ቅጠል ረግፈናል በደላችንም እንደ ንፋስ ወስዶናል ይላል ኢሳይያስ ማለት ነው ከዛ ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም ፊትህንም ከእኛ ሰውረሃል እንግዲህ ቀደም መዝሙር 22 ላይ አምላኬ ስለምን ተውከኝ የማዳን አድነኝ የሚለው ቃል ለምን ራቀ እያለ ዳዊት ሲናገር እንመለከታለና ስምህን የሚጠራ ነብዩ ኢሳይያስ ደግሞ ምን አለ ስምህን የሚጠራ አንተንም ሊይዝ የሚያስብ የለም ፊትህን ከእኛ ሰውረሃል በኃጢያታችንም አጥፍተህናል አሁን ግን አቤቱ አንተ አባታችን ነህ እኛ ጭቃ ነን አንተም ሰሪያችን ነህ እኛም ሁላችን የእጅ ስራ ነን አቤቱ እጅግ አትቆጣ ለዘላለም ኃጢያትን አታስብ እነሆ እባክህ ተመልከት እኛ ሁላችን ህዝብህ ነን ይሄ ማጩኸት ነው አሊሞጣሽ ነኝ ያንቺ ጩኸት ነው እሱ አይደለም እውነት ነው ጩኸቴን ሰምቶኛል ጌታ ኢየሱስ አሜን ዳሮ ነው ጩኸታችንን ጮሆ በደስታ እንድንኖር አድርጎናል ያ የሞት ጩኸት የሚያስጮሃቸው እሺ ማማዬ ሰላም ነው ጩኸታቸው ነበር ማርዲ ምን አልክ እዚህኛው ላይ ነበር ጥያቄ ለአዳም መጀመሪያ ቃል ተገብቶለት ነበር ከልጅ ልጅ ተወልጄ አድናለሁ የሚለው መጽሐፍ ቅዱስ ላይ እንደሚያድን እስከሰኝ እሺ መጽሐፈ ቀለሜንጦስ ምዕራፍ ኦኬ አንዴ ቆይ ላውጣል ምዕራፍ 3 ቁጥር 10 ስንት ላይ ነበረ እሺ ታገሰኝና እስካወጣለ ድረስ ማለት ነው እሺ ወንድማችን መጽሐፈ አክሲማሮስ ላይም አለ መጽሐፈ ቀለሜንጦስ ላይም አለ እሺ እስካወጣለ ታገሰኝ እሺ ታለ ክርስቲያን ምዕራፍ 5 10 ላይ ያለውን አንብብለት ነው ምዕራፍ 5 13 ላይም አለ መጽሐፍ አክሲማሮስ ላይ ይሄው ቀለሜንጦስ ላይም ይኸውልህ አዳምም ሆይ አንብብለት አይታይልም ካሜራውን ተስላል እንትን ስክሪኑ ስለተሰበረ ሚውት ነው እሺ ከ5 ቀንና ግማሽ ቀን በኋላ ምርሃለሁ ይቅርታም አድርግልሃለሁ በይቅርታ ይብዛትና በምህረት ይብዛትም ወደ አንተ ቤት እወርዳለሁ በወገንህም ከርስ አድራለሁ ይህ ሁሉ ስላንተ ድህነት ይሆናል አዳም ሆይ ሕፃን ሆኜ ስላንተ ወለዳለሁ አዳም ሆይ ስላንተ በመግቢያ ሁሉ መላለሳለሁ 40 ዓመትም ጾማለሁ ስላንተ ብዙ መከራ እንቀበላለሁ መከራውንም እታገሳለሁ በእንጨት ላይም እሰቀላለሁ ይህ ሁሉ የሚፈጸመው ስላንተ ነው ብሎ አስቀድሞ እግዚአብሔር አምላክ ለአዳም ቃል ገብቶለት እንደነበር መጽሐፈ ቀለሜንጦስ ምዕራፍ 3 ከቁጥር 19 ጀምሮ ይናገራል ሮስ ምዕራፍ 5 13 ላይም ደግሞ ከ5500 ዘመን በኋላ መጥቼ አድንሃለሁ የሚለውን ቃል በቃል ያስቀምጠዋል ጥያቄ ያለ ወንድማችን ማርዲ የለኝም አይ እነኚህ መጽሐፎች ምንድናቸው የቀኖና ናቸው ቀለሜንጦስ መጽሐፍ ቅዱስ ነው አንደኛ ቀለሜንጦስ ማን ነው ካልከንም ደግሞ ቀለሜንጦስ የቅዱስ ጴጥሮስ ደቀ መዝሙር የነበረ አባትም ጭምር ነው ቅዱስ ጴጥሮስ የጌታ ሐዋርያ ማለት ነው የቅዱስ ጴጥሮስ እግር ስር የተማረ ሐዋርያ ነው ሌላ ጥያቄ አለ ወይስ እዚህ ላይ ያልተረዳኸው ነገር አለ ተረድቻለሁ በቃ አይ ቃል የገባለትን ብቻ ስለፈለኩ እሺ ቪዥን እንተቀበላትና ተተረዳ ቪዥን ነዲያ እና ቪዥን ጥያቄ አላችሁ ሌላው ደግሞ አብ ወልድ መንፈስ ቅዱስ አንድነታቸውና ልዩነታቸው ምንድነው የሚለው ነው ብዙ ጊዜ ጥያቄ ሊፈቀድልኝና ትንሽ ክሬ የሚለው ነገር እሱ ነው ትንሽ እሱ ላይ እንትን ብትሉ እሱ ላይ አንድነታቸውና ልዩነታቸው ምንድነው ብዙ ጊዜ እንትን ጥያቄ ሊፈቅድልኝ ነገር ስለሆነ ማማየት ይጃለሽ ልሂድበት ክርስቲያን ተመለስ ሄድበት ፎሽ ኦኬ ክርስቲያን ነው ግን መጀመሪያ አይ
እኔ ከሙስሊም ቤተሰብ የተገኘው ነኝ። እስከ ቅርብ ጊዜ ድረስ ያው ሙስሊም ነኝ። ግን ብዙ ጊዜ ስክሮል እያደረኩኝ ቲክቶክ ስከታተል የፎይን ፕሮግራም ይሄንን አይና ዝም ብዬ እየገባሁኝ አይ ነበር እና በፍጹም እኔ ቁርአን ላይ ሐዲስ ላይ ይኖራሉ ብዬ የማልገምታቸው ብዙ ነገሮች ለቁርአን አልቀራውም። በመሰረቱ ግን እንዲህ በፋሚሊ ደረጃ የሚደረጉ ነገሮች አሉ። ሲነበብም እንደዚህ ነው ባልቀራም ቤት ውስጥ ቁርአን ሲነበብ ምናምን እሰማለሁ። ግን እንደዚህ አይነት ነገሮች ሐዲሳቶች ላይ ቁርአንም ላይ ያሉና በጣም ግር እያለኝ ተመስጬ አብዛኛውና በጣም ጥያቄ ይፈጥርብኛል። ቤት አንድ ሁለት ጊዜ ለማንሳት ሞክሬ ማለት ከባድ ሁኔታ ነው የተፈጠረው ማለት ነው። እና ያው አሁን እንትን ቀይሬ ምናምን የገባሁት በድብቅ ፋይል እንዲያጠንተኝ ስለሚላይ ነገር ከተወሰነ ጊዜ በኋላ ተሰርሰር ያለ ማለት እችላለሁ። እና አንዳንድ ያልገቡኝ ክርስትና ላይ ያሉ ነገሮችን በደንብ እንዲገባኝ አድርጌ በተፈር ጊዜ አስባለሁ። እንደኔ አላህ ጽፈሽልኝ ነበር ከዚህ በፊት ኢንቦክስ አድርጌልህ ነበር። ልክ ነው አሁን ጽፈሽልኝ አውርቼሻለሁ። ይታያችኋል? እውነት ጽፋልኛለች። ይቅርታና እፎይ ሴቶችን ፎሎ አላረግም ስትል ነበርና እኔ መች ፎሎ አደረኩ ታዲያ? አይ እኔ አይደለም እኔ ነኝ ኢንቦክስ ያደረኩለት እፎይ ብታናገረኝ እንደዚህ ያወራሁት ነገር ለሱ ጽፌለታለሁ። አይ ስላወራሁት ነው አውርቻታለሁ። አሁን ክርስቲያን ሲያነሳው ነው እንጂ አውርቻታለሁ። ግን እንደዚህ ትምህርት ላይ ጥያቄዎች አልተቀበልኳትም እንጂ ጥያቄ አለኝ ብላኝ ነበረ። እሺ እንትና ቀጥይሽ ማማዬ። እሺ እህታችን በስላሴ መካከል ልዩነቱና አንድነቱ ምንድን ነው ብላ ጠይቃለች። እና ስላሴ በግብር ሶስት ናቸው ብለን ነው የምናምነው። በግብር ሶስት ናቸው ያገራ እንዳይገባት አብ ወልድ መንፈስ ቅዱስ በሚለው ጀምሪላ። እሺ እሺ እህታችን ስላሴ የሚለው ቃል ያው ሰለሰ ከሚለው የግዕዝ ቃል የወጣ ነው። እሱም ሶስትነት ማለት ነው። አብ ወልድ መንፈስ ቅዱስ ብለን ነው የምናምነው። በግብር ሶስት ናቸው ብለን እናምናለን። የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ ደግሞ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ መሰረጽ ነው ማለት ነው። ልዩነታቸው በስም ነው። በስም ሶስት አካል የተለያዩ ናቸው ብለን እናምናለን። በአካል የተለያዩ ናቸው ብለን እናምናለን። በአንድነታቸው ደግሞ በሶስቱ አካል ውስጥ የተገለጠው አንድ ምንነት ወይም ደግሞ መለኮት ነው ብለን እናምናለን። ሶስቱን አንድ የሚያደርጋቸው ሶስቱ አካል ውስጥ የሚገለጠው አንዱ መለኮት ነው። በስልጣን በአገዛዝ ይህን ዓለም በመፍጠር አንድ ናቸው ብለን የምናምነው በምንድን ነው? በመለኮት ነው። በስም በአካል በግብር ደግሞ የተለያዩ ናቸው ብለን እናምናለን። እሱም አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ከአብ ነው የሚሰርጸው፣ ወልድ ደግሞ ከአብ ነው የሚወለደው ማለት ነው። ወልድ አብ አንለውም፣ አብም ወልድ አይባልም፣ መንፈስ ቅዱስም አብና ወልድ ሊባል አይችልም ማለት ነው። ሶስቱም የየራሳቸው ግብር አላቸው ብለን እናምናለን። አንድ የሚያደርጋቸው ምንድን ነው? ስልጣን መለኮት፣ አንዲት ፍቃድ አለ። በሶስቱ አካላት ውስጥ የሚገለጥ አንድ ምንነት አንድ መለኮት አለ። ይሄን ዓለም በመፍጠር በማስገኘት ሁሉን ነገር በማድረግ አንድ መለኮት በሶስቱ አካል ተገልጦ ይኖራል ብለን እናምናለን። ሶስት ማንነት አንድ ምንነት፣ ሶስት አካል አንድ ምንነት ሶስት አካል ብለን እናምናለን ማለት ነው። ምናልባት አሁን ካልኩት ውስጥ ካልገባሽ እንትን በይኝ። አሁን ትንሽ ጊዜ ማለት ወልድ የምንለው በፊትም ነበረ ወይስ በፊትም ከአብ ጋር ነበር ወይስ አሁን ወልድ ቀደም እንደተባለው ከኃጢአታችን ለማዳን እንደ አዲስ እንትን የተፈጠረ ነው? እሱ ነገር ትንሽ ግራ ይላል። መንፈስ ቅዱስ እሺ ስለ ስላሴ ስናወራ ቅድመ ተዋህዶ ወይንም ደግሞ ዓለም ሳይፈጠር የነበረውን እሳቤ እያሰብን ነው። ስለ ስላሴ
የምናወራው እነኛ አሁን ያብራራችልሽ ዓለም ሳይፈጠር አምላካችን እንዴት ነበር? አንቺ አሁን ክርስቶስ በስጋ የተገለጠውን ታርትተይና ዓለም ሳይፈጠር የነበረውን ምሳሌ እሱን እያሰብሽ ነው ማማ የነገረችሽ ማሰብ ያለብሽ። ክርስቶስ በስጋ የተገለጠውን ወይንም ነገረ ስጋዌ ሳይሆን እሱ ከዓለም ተፈጥሮ ነቢያት ሲላኩ ቆይተው በኋላ በስጋ የተገለጠ ነው። ከሶስቱ አካል ሶስት አካል አሉ አለችሽ። አንደኛው አካል ቃል ወይንም ወልድ ብለን እንጠራዋለን። እሱ ስጋን ተዋህዶ ተገለጠ ብለን እናምናለን። ከሶስቱ አካል ቃል አለ፣ አባት አለ፣ መንፈስ ቅዱስ አለ። እግዚአብሔር በባህሪው የሆነ ከስጋን ይዞ የሚኖር በፊት እንደዛ አናምነው። እሱ ስጋዌ በኋላ የሚመጣ ነው ማለት ነው። ከነዚህ ሶስቱ ግን ቃል፣ አብ እና መንፈስ ቅዱስ እግዚአብሔር ምን አለው ብለን እናምናለን? ሕያው ነው ብለን እናምናለን። ሕያው ነው። አንቺ ህይወት አለሽ አይደለ? ህይወትሽ የተሰጠሽ ነው አይደለ? እግዚአብሔር ሕያው ነው ብለን ስናምን ከማንም ያገኘው ሳይሆን እሱ በባህሪው ሕያው ነው። ያ ሕያውነቱን ሕያው የሆነበትን መንፈስ ቅዱስ ብለን እንጠራለን። እስትንፋሱን ወይንም የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። እግዚአብሔር ቃል አለው ብለን እናምናለን። ቃሉ ደግሞ አካላዊ ነው ብለን እናምናለን። መፍጠር ማድረግ የሚችል እኔ ማለት የሚችል ነው ብለን እናምናለን። ምን ቃሉን ደግሞ ምን ብለን እንጠራዋለን? ልጅ ብለን እንጠራለን። መገኛውን ደግሞ አባት ብለን እንጠራለን። አንዱ ከአንዱ አይቀድምም። አባት ያለ ህይወቱ የኖረበት ጊዜ የለም። መንፈስ ቅዱስ ለአብ የባህሪ ህይወቱ ስለሆነ አብ ወይም አባት ብለን የምንጠራው ያለ ህይወት የኖረበት የለም፣ ያለ ቃሉም አልኖረም። ቃል ለአብ የባህሪ ቃሉ ስለሆነ አብ ደግሞ ለወልድ አባቱ ነው። ከአብ ስለሚገኝ ከአብ ስለሚወጣ ቃል የባህሪ ልጁ ነው ብለን እናምናለን። አንዱ አላንዱ የኖሩበት ዘመን የለም፣ ማይክሮ ሰከንድም የተቀዳደሙበት የለም። ስለዚህ መንፈስ ቅዱስ ለአብና ለወልድ የባህሪ ህይወታቸው ነው ብለን እናምናለን። መንፈስ ቅዱስ ወይንም እስትንፋሰ እግዚአብሔር ብለን እንጠራዋለን። እግዚአብሔር ያለ እስትንፋሱ ወይንም ደግሞ ያለ ባህሪ ህይወቱ የኖረበት የለም። ህይወት የለውም ከተባለ ሙት ነው። አላህ ህይወት የለውም ካሉ ሙት ነው። ስለዚህ ያለ ባህሪ ህይወቱ የኖረበት የለም። አብና ወልድ ያለ ባህሪ ህይወታቸው የኖሩበት የለም። ቃል ደግሞ ለአብና ለመንፈስ ቅዱስ የባህሪ ቃላቸው ነው። ስለዚህ ቃል አለ፣ ቃል አለ። ቃልን ወልድ ብለን ወይ ወልድ ማለት ግዕዝ ነው፣ ልጅ ማለት ነው። ቃል አለ። ስለዚህ መንፈስ ቅዱስ አለ ወይንም እስትንፋሰ እግዚአብሔር ብለን እንጠራለን። ከዛ አብ አለ፣ መገኛው አባት፣ ምንጭ፣ መሰረት እንደማለት። ስለዚህ እነኚህ ሶስቱ አሉ። አንዱ ለቅጽበት አይለያዩ፣ አንዱን ግን አይጠሩበትም። ለራሳቸው የራሳቸው ስም አላቸው። ሜይ ቢ አሁን የተወሰነ አግኝተሽዋል። በስም ልጅነቱ ያው በስም ስለዚህ በስም ቃል ወልድ ብለን እንጠራለን። በስም ቃልን ምን እንዳልሽኝ አሰማሁም። በስም ቃልን ወልድ ብለን እንጠራለን። መንፈስ ቅዱስን እስትንፋሰ እግዚአብሔርን ብለን እንጠራለን ወይንም መንፈስ ቅዱስ ብለን እንጠራለን። አብን ደግሞ አባት ብለን እንጠራለን። ሶስት አካላት አሉ፣ ሶስት ስሞች አሉ፣ አንድ መለኮት አለ። ስለዚህ አሁን አይምሮሽ ውስጥ ቪዥን ምን ማሰብ የለብሽም። አምላክን ልክ የሆኑ እንደዚህ ሶስት ሰዎች ቁጭ ያሉ አድርገሽ እንዳታስቢ። አንዱ በአንዳቸው ህልው የሆኑ ናቸው። አሁን አካል ስንል ልብ በይ፣ እኔ ማለት የሚችል እንጂ የሆነ እንደ እስልምናው አይን እጅ ምናምን ያሉት እጁ ለመያዝ ብቻ የሚያገለግል እጁ ማየት ማይችል፣ አይን ስንል ደግሞ አይኑ ለማያ እንጂ ለመስሪያነት ማያገለግል። እንደዛ እንደ ሰውኛ እያሰብሽ ከሆነ የሆነ ቦዲ አድርገሽ ከሳልሹ እግር ሲባል
እግር አይምሮሽ ውስጥ አካል ስንል እግር ያለው ብለሽ እግሩ መሄጃ ብቻ የሚያገለግል እንጂ ማያ ማይሆን ይሄ አላህ የሙስሊሞች ነው የሚሆነው። የእኛ ጋር እንደዛ አይደለም። አምላክ በሁሉ የሞላ መንፈስ ነው ብለን ነው የምናምነው። አምላክ በሁሉ የሞላ በሁሉ ያለ መንፈስ ነው። ግን ሶስቱ ለራሳቸው ፍጹም ገጽ ፍጹም አካል አላቸው ስንል እኔነት ያለው ማለት ነው። እኔ ማለት የሚችል ማለት እንጂ እንደ ሰውኛ እንደዚህ ቦዲ ኮፕራል የሆነ የሚታይ የሚዳሰስ የሚነካ እንደዚህ አካል አላቸው። ይሄ እጁ ለመጨበጫነት ብቻ የሚውል መሄጃ ማይሆን ወይንም ማያ ማይሆን እንደ ሰውኛ አይነት እንደዛ እያሰብሽ እንዳይሆን ማለት ነው። እኛ እንደዛ ቦዲ ፈጣሪ ያለው ብለን ስለማናምን ስለዚህ እኔ ማለት የሚችል እያልን ነው። ስለዚህ ፈጣሪ እኛ እንትን ስንል ቃሉ ልጅ ተብሎ ይጠራል። ኢየሱስ ጋር የሚመጣው ወይንም ደግሞ ስጋው የሚመጣው ይሄ ቃሉ የፈጣሪ ቃሉ በኋላ በስጋ ይገለጣል። ስጋን ይፈጥርና ስጋን ተዋህዶ በስጋ ተዋህዶ ያ ስጋ ውስጥ የመለኮት ሙላት በሰውነቱ ተገልጦ ሰው ተብሎም ተጠራ ማለት ነው። ስጋው ከሰው ስለተገኘ ያ ሰው ግን የመለኮት ሙላት በሰውነቱ ውስጥ አለ። በተለየ ከሶስቱ አካል ከቃል ከአብ ከመንፈስ ቅዱስ ከሶስቱ ወልድ ወይንም ደግሞ ቃል በተለየ አካሉ ነው ያ ኢየሱስ ውስጥ ከማርያም በነሳው ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ የነሳው ያ ምን አለው ቃል የሚባለውን አካል ተዋህዷል፣ ገንዘብ አድርጓል ስጋ። ስለዚህ ያ ኢየሱስ በስጋ የተገለጠ አምላክ ወይንም ስጋው ቃል ብለን እንጠራዋለን። ስለዚህ ሶስቱ ግን በደንብ እንድትረጁ አላህ ጋር ስታመጩ ምን ይሆናል መሰለሽ? አላህ ቃል አለው ብለው ያምናሉ ሙስሊሞች። ለምሳሌ ቁርአን ያላህ ቃል ነው ብለው ያምናሉ። ቁርአን ያላህ ቃል ነው ይሉሽና ቁርአን ፍጡር ነው ስትያቸው አይደለም ይሉሻል። ፈጣሪ ነው ስትያቸውም አይደለም ይሉሻል። ፍጡርም ፈጣሪም ያልሆነ ነገር ሊኖር አይችልም። እሺ ምንድነው ስትያቸው ባህሪው ነው ይሉሻል። ኦኬ ወረቀቱ ፍጡር ነው ቃሉ ግን ያላህ ቃል ነውና ፍጡር አይደለም ይሉሻል። ኦኬ ያላህ ፍጡር ያልሆነ ቃል ልብ በይ መጥቶ ወረቀት ላይ ሰፍሯል ማለት ነው። ወረቀቱ ፍጡር ነው፣ ያላህ ፍጡር ያልሆነው ቃል ደግሞ ወረቀት ላይ መጥቶ ሰፍሯል። ስለዚህ ቁርአንን ስትይዥ ምንድነው ፍጡርም ፍጡር ያልሆነም አለ ማለት ነው። ሁለቱ ተዋህደዋል ማለት ነው። ፍጡር ያልሆነው ያላህ ቃል ወይንም የፈጣሪ ባህሪው የሆነው ወረቀት ላይ መጥቶ ሰፈረ ማለት ነው። እኛ ግን ምን ብለን እናምናለን? ቃልን ልብ በይ ቃልን ምን ብለን እናምናለን? የአብ የባህሪ ልጅ ነው ብለን እናምናለን። የባህሪ ልጅ። እነሱ ደግሞ ቁርአንን ምን ብለው ያምናሉ? ቁርአን ያላህ የባህሪ ቃሉ ነው ብለው ያምናሉ፣ ፍጡር አይደለም ብለው ያምናሉ። ይሄ ቁርአን ደግሞ በቂያማ ቀን እንደገና ምን ይሆናል? የገረጣ ሰው ሆኖ ይመጣል። አሁን የምትይው አንቺ የምታነቢው ቁርአንሽ ይጠፋና መጨረሻ ላይ በቂያማ ቀን ግን ምን ሆኖ ይመጣል? የገረጣ ሰው መዓት ሆኖ ይመጣል። የኛ ጋር ግን በደንብ እንድትረጁ ፈጣሪ ያለ ቃል አለ ማለት ዲዳ ነበር ማለት ነው። ሎቱ ስባት እኛ እንደዛ እናምነው። ፈጣሪ ያለ መንፈስ ኖረ ወይንም ደግሞ ያለ ባህሪ ህይወቱ ኖረ ከተባለ ደግሞ ሙት ነበር ማለት ነው። እኛ እንደዛ እናምነው። ፈጣሪያችን ሕያው ነው። ያ ሕያው የሆነበት ደግሞ መንፈስ ቅዱስ ብለን እንጠራለን። ቃል አለው ብለን እናምናለን። ቃሉን ልጅ ብለን እንጠራለን። ኔቢ አግኝተሽው ከሆነ ይቷል። ሌላ ደግሞ ማለት ከዚህ ጋር ተያይዞ ምናልባት ተቀላቅሎብኝ እንዳይሆን እንጂ ወልድ የምንለው አካል አሁን ከአብ ጋር ነው ብሎ ነው ክርስቲያን የሚያስበው? እንዴት ነው ክርስቲያኖች የሚያስቡት? ወልድ ከአብ ጋር ነው ወይ ብሎ ነው ወይ የሚያስበው? ማለት በስጋ ተገልጦ ድምፅሽ በጣም ሩቅ ነው። በስጋ ተገልጦ መጥቷል። ለሰው ልጆች ከኃጢአት ለማንጻት ተሰቅሎ ሞቶ ተነስቷል። ያው አርጓል መሰለኝ አይደል? አሁን ከእርገቱ በኋላ እንዳላቀላቅለው ነው ገብቶኛል። አልገባኝም የሚለው። እሺ ከእርገቱ በኋላ ምን እየተሰማችሁ ነው? በትክክል እኔ እየተሰማኝ አይደለም። ድምጿ እንደቀድሞ አይደለም አለሽ? እሺ ማለት ወልድ አሁን ከአብ ጎን ነው ያለው ነው እንዴት ነው? ኦኬ ወልድ ከአብ ጎን ነው ወይ ያለው? ኦኬ ጎን ስትይ ምን እያልሽ ነው የሚለውን እሱን ሜቢ ጥቅስ አንብበሽ ነው እንደዚህ የሚል በአብ ቀኝ የሚለውን አንብበሽ ነው ጥያቄሽ? ሜቢ
ጥቅስ አንብቤ ሳይሆን አሁን እንዳላቀላቀል ያልኩት እኮ ምናልባት በደንብ አልገባኝም ይሆን የሚለውን ለመረዳት ነውና ያው ሞት ከተነሳ በኋላ አርጓል ወደ አባቱ ሄዷል ተብሎ ነው የሚታመነው አይደለም? አዎ እኮ ጀስት ከአብ ጎን በዙፋኑ ላይ ነው። እንዴት ነው ያ ነገር ትንሽ ግር ስለሚለኝ ነው። ኦኬ በመጀመሪያ ደረጃ ቀደም እንዳልኩሽ ለፈጣሪ ጎንና ግራ ፊትና ኋላ የሚባል ነገር የለም። የኛ ኮንሰፕት ቀደም እንዳልኩሽ ለዚህ ነው ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ትንቢተ ኤርምያስ ምዕራፍ 23 አይ ቲንክ እንደዛ አካባቢ ላይ ይሄንኑ እግዚአብሔር በሁሉ የሞላ እንደሆነ ያስቀምጠዋል። ምንድነው? ኦኬ መዝሙረ ዳዊት ምዕራፍ 139 ቁጥር 6-7 ላይ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ያስቀምጠዋል። አሁን ይህንን ከያዝን እግዚአብሔር መንፈስ ከሆነ ልብ በይ እንደዚህ ቦዲ ከሌለው ቦዲ ያለው ነገር ነው ግራና ቀኝ ሊኖረው የሚችለው እንደዚህ የሚንዳሰስ የሚነካ የሆነ አካል ማለት ነው። በሁሉ የሞላ ነው ካልኩሽ፣ በሁሉ አለ ካልኩሽ፣ መንፈስ ነው ካልኩሽ ግራና ቀኝ አይኖረውም። እሱ ረቂቅ ነው። ረቂቅ የሆነው የማይታየው አምላክ ግራና ቀኝ የሚባል የለም በሁሉ የሞላ ከሆነ ማለት ነው። ይህንን ከያሽ እርሱ አብ ባለበት ሁሉ ደግሞ ወልድ አለ። ቀደም ብዬሻለሁ። አንዱ በአንዱ አለ፣ አንዱ በአንዱ ህልው ሆኗል። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ እንትና ስሙ ጠፋኝ ፊልጶስ አብን አሳየንና ይበቃናል ሲል አንተ ፊልጶስ እስከዛሬ አታምንም እንዴ? እኔን ያየ አብን አይቷል ይለዋል። እኔ በእኔ ውስጥ እንዳለ በራስ ውስጥም እንዳለ ይናገራል ክርስቶስ ማለት ነው። በእኔ እንዳለ እመኑ ብሎ ይላል። ስለዚህ አንዱ በአንዱ ህልው ናቸው የምንለው ለዛ ነው። አንዱ በአንዱ አሉ። ቅድም ምን ብዬሽ ነበር ካስታወሽ? የአብ ቃሉ የአብ የባህሪ ቃሉ ማን ነው? ወልድ ነው ብዬሻለሁ። አንዳቸው ለአንዳቸው ቃል አካላዊ ሆኖ ለአብ የባህሪ ቃሉ ነው ብዬሻለሁ። ስለዚህ ይህንን ከተረዳን አንዱ ያለበት አንዱ የሌለበት ቦታ የለም ማለት ነው። በሁሉ የሞላ ነው ፈጣሪና ይህንን ከተረዳን ካዳ ከስዕለት በኋላ ክርስቶስ ዕብራውያን ስንት እንደሆነ ረሳሁት፣ በአብ ቀኝ ተቀመጠ ይላል፣ አረገ ይላል። አረገ ከተባለ መውጣትን የሚያሳይ ነው። ፈጣሪ በሁሉ በሰማይም ካለ በምድርም ካለ ለምን ወጣ ተባለ? ለምን በአብ ቀኝ ተቀመጠ ተባለ? የሚል ጥያቄ ሊነሳ ይችላል። በባህሪ ፈጣሪ በሁሉ የሞላ ከሆነ በመለኮቱ በሁሉ የሞላ ከሆነ አረገ ሲል ምንድን ነው የሚያሳየው? ስለ ስጋው ነው። በስጋ ነው። ያም በስጋ ከፍ ከፍ ማለቱን ያንን ለማሳየት ነው እንጂ መለኮት በዛ ሳይኖር ቀርቶ አይደለም። ያ ገንዘቡ ባደረገው ስጋ ነው። መለኮት በተዋህደው ስጋ ያንን ለመናገር ነው እንጂ አስቀድሞ መለኮት ቃል በተለየ አካሉ ስጋን ሳይዋሃድ በሁሉ የሞላ ነው፣ በሁሉ ያለ ነው። በአብ ቀኝ ተቀመጠ ሲባል ደግሞ ቀኝ ኃይልን ስልጣንን የሚያሳይ እንጂ ግራና ቀኝ ሆኖ አይደለም። በአብ ቀኝ ተቀመጠ ሲባል ወደ ቀድሞ ስልጣኑ ያ በዛ ክብሩ ተቀመጠ ሲል ያንን ወደ ቀድሞ ክብሩ እንትን አለ ለማለት ነው እንጂ ግራና ቀኝ እንዳሌለው ቅድም ባልኩሽ ትረጂዋለሽ ብዬ አስባለሁ። አሁን ገብቶኛል። ትንሽ እሱ ነበረ እንትን ያለኝ፣ አሁን ገብቶኛል። እንደዛ ለማለት እንደተፈለገ አመሰግናለሁ። እሺ በርቺ። እሺ እየገባሁኝ እንደዚህ ያው እከታተላለሁ ትምህርቱ። እንግዲህ ፈጣሪ ይርዳኝ። ፊልኛ እህታችን አንዳንድ ነገሮችን ታፈልግሽ። እሺ እህታችን። በጣም የምፈልጋቸው ነገሮች አሉ። በደንብ መማር እፈልጋለሁ፣ ማወቅ እፈልጋለሁ። ከዛ በኋላ ወስናለሁ፣ በውስጥ አወራሻለሁ። ማማ ያመሰግናለሁ። እሺ በርቺ። እግዚአብሔር ይርዳሽ። ናዲያ አለሽ? ሚስራና ናዲያ